ሰላም እንዴት አመሻችሁ? አንዴ ሁላችሁንም ሰላም እያለሁ ላይፍ ተጠፋፋን። ያው ምንም ሊመቻች አልቻለም እና ኢንተርኔት የሚያስቸግረ ስለነበር ሰሞኑን ላይፍ ሚዩት አድርጌ ነበር ሳወራ የነበረው እና በጣም ሶሪ ጋይስ። ምን ጥፋት ነው ያጠፋሁት? ብቻ አካውንቴ እያደገ አይደለም ምናምን ለሚለው ጥያቄ መልስ እየሰጡ ነበር እና አካውንታችሁ እያደገ ካልሆነ የምትጠቀሙትን ነገር ነው ደግሞ ቼክ ማድረግ ያለባችሁ። ላይክ የምትለቁት ኮንተንት ነው። ምን አይነት ቪዲዮ እየለቀቃችሁ ነው? ትጠቀማላችሁ ወይ? ስራችሁ ላይ ሌላ ነገር ትጠቀማላችሁ ወይ ምናምን የሚለውን ነገር ቼክ ማድረግ ይኖርባችኋል። ቅርብ ሰዓት የተለቀቀ የዩቲዩብ አንድ ቪዲዮ አለ። እሱን ገብታችሁ ቼክ ማድረግ ትችላላችሁ። ስፔሻሊ ደግሞ አዲስ ለመክፈት እያሰባችሁ ያላችሁ ሰዎች ካላችሁ እና ታብታብ አድርጉ። ላይክ እያደረጋችሁ ያላችሁ ሰዎች ቴንኪው። ታብታብ አድርጉና ሰው መቀበል እንጀምራለን። ራንኪንግ ቪዲዮ ያወጣል ወይስ ኤአይ ቪዲዮ ለሚለው ኤአይ 100% ኤአይ። ምክንያቱም ራንኪንግ ቪዲዮ ስትሰሩ በደንብ ማሰሩ ከሆነ ኮፒራይት ሪዝድ ኮንተንት ምናምን ይይዝባችኋል እና ኤአይ ቪዲዮ ነው የሚሻላችሁ። ቦልቲክ እንዴት አመሻችሁ? ፈናን እግዚአብሔር ይመስገን። እንዴት አመሻ? ሰላም ናችሁ? አለን እግዚአብሔር ይመስገን። ትንሽ ባይት ያደረኩት አንዴ ቆይ ይቅርታ፣ ሳስቼ ኔትወርኩ ትንሽ ይቆራረጣል። እኔ ጋ ነው ወይስ አንተም ጋ? እንደዛ ነው። አሁን ይቆራረጣል ወይስ ቅድም ይሰማል? አንተ ትሰማለህ? እኔ ጋር አረንጓዴ ነው የበራው፣ ምንም የሚቆራረጥ ነገር የለውም። ጋይስ ይቆራረጣል ድምጼ ማለት ቪዲዮ ምናምን ይቆራረጣል። አሁን ያስብከው ሀሳብ አሁን ደህና ነው። አይ ቲንክ ድምጼ እየቆየ ነው የሚደርሰው። እሺ አሁን አይቆራረጥም። እሺ ይሰማል? ቦልቲክ ላይክ ይሰማል ድምጼ? ቦልቲክ
ወይ ኮኔክሽን እየተቆራረጠ ነው እሱ ጋር። አዎ አሁን ይሰማል። እሺ እሺ፣ መቀጠል ትችላለህ። እየቆየ ስለሚደርስ ነው ድምጽ ፖዝ ያደርጋል ቪዲዮ ምናምን እንደዛ አይነት ነገር ኔትወርክ ነው አይ ቲንክ አንተ ጋር ሳይሆን አይቀርም፣ ምክንያቱም እኔ ጋር እንትን ሆኗል። ነው። እስኪ ሞክር። አይ አሁን ልክ ነው። ኦኬ አሁን ይሰማል አይደል? አዎ አዎ። እሺ አሁን ያሰብከው በዚህ በካት በዶግ እና በሄልዝ ላይ ብቻ ነው? ሌላ የምንሰራው ኒች ካለ ለምን በግሩፕ እንትን አንለም? እንዳሰብከው እንዳልከው ማለት ነው። ትላንት ነው ዛሬ ጠዋት ፖስት እንትን እሱ አሪፍ ሀሳብ ነው። እንደ ሙከራ ነው መውሰድ የፈለግኩት እና የብዙ ሰው እንትን ስለማይችል ወይ ስልክ የለውም ወይም ቪፒኤን እንትን ማድረግ አይችልም ወይ ኮንሲስተንትሊ ቪዲዮ በየቀኑ ስለማይለቅ በግሩፕ ለምሳሌ 10 ሰው ሆኖ ባይዛዌ ይህም አሁን ለምነግራችሁ ሰዎች ዲም እንዳታደርጉልኝ እሺ። በዚህ ዙሪያ ኦልሬዲ በጣም ብዙ ሰው መጥቷል። እንደ ሙከራ ወስደን አሪፍ ከሆነ ሌላ ማምናቸው ሰዎች ማለት ሰዎችን እስካም ላያደርጉ የሚችሉትን ሰዎችን አዘጋጅቼ እንትን አደርጋችኋለሁ እና ግሩፕ ውስጥ ቻናላችን ላይ ላላችሁ ሰዎች እና ይህን ነገር ላወራችሁኝ ሰዎች ብቻ ነው የምነግራችሁ። ለምሳሌ አንድ ግሩፕ ውስጥ 10 ሰው ካለ በካት ኮንተንት የሚሰራ 10ሩም የካት ኮንተንት የሚሰሩ ማለት ነው እና እነዛ 10 ሰዎች በቻሉት አቅም በየቀኑ መስራት የሚችል ካለ በየቀኑ ይሰራል። በ2 ቀን አንዴ መስራት፣ በ3 ቀን አንዴ መስራት የሚችል ሰው ካለ ሁሉም ይሰራና ቪዲዮ ይልካል ማለት ነው። ቪዲዮ ከላከ በኋላ እኔ ምንድነው የማደርገው? እነዛም ቪዲዮዎች ሰው በላከ ቁጥር ፖስት ማድረግ፣ በቀን 5 የሚላክ 10 የሚላክ 2 የሚላክ በየቀኑ ፖስት ማድረግ። ፖስት ከተደረገ በኋላ ሞኔታይዝ መሆኑ አይቀርም። ሞኔታይዝ እናስደርገዋለን። አይሆፕ እንደዛ አደርገዋለሁ እኔ በቻልኩት አቅም። ሞኔታይዝ ካደረግም በኋላ ሰዎች የሚለቁትን ቪዲዮ ወር ላይ ያለ አይደለ ቲክቶክ ገንዘብ ሲልክ በ14 15 አካባቢ የዛኔ ያ ቪዲዮ የሰራውን ብር ለሰውየው ይሰጠዋል ማለት ነው። ይህ እንደ መነሻም ይሆናል። ተጨማሪ ስልክ የሌላቸው ኢንተርኔት የሌላቸው ምናምን ይሆናል። ፕላስ ደግሞ ይሄ ኮንሲስተንትሊ ቪዲዮ መልቀቅ ለማይችሉ ሰዎች እንደ ጥሩ መነሻ ይሆናል። ከዛ ትንሽ ሰው ብሩን ሲቀምስ ይዛን ለራሱን ይሰራል በደንብና እንደዛ ነው ያሰብኩት። ያልኩት 5 ሰው ነበር። ከረንትሊ ራሱ ከ20 ሰው በላይ ነው እንትን ያደርግልኝ የጻፈልኝ እና ኦልሞስት የካት ኮንተንት ላይ ከ10 ሰው አለ አሁን ራሱ። ብቻ ሀሳቡ ይሄ ነው ባጭሩ። ቦልክ ይሰማል? ኦኬ እንደ ሀሳብ አሪፍ ነው። እኔ እንኳን ጥያቄዎቼን አሁን ልጠይቅህ። መጀመሪያ አዲስ አካውንት ሌላ አካውንት ነበር የምሰራው፣ ራንኪንግ ቪዲዮ ነበር የምሰራው። እሰማለሁ? እሺ ይሰማል። ራንኪንግ ቪዲዮ ነበር የምሰራው። እሱ ላይ ቪው በጣም የተመታ ነው አንደኛ። ሁለተኛ ነገር ደግሞ የተሰራ ቪዲዮ ነው በብዛት የሚገኘው እና ሰው የሰራው ቪዲዮ ማለት ነው። ስለዛ ወደ እኔ የመረጥኩት ሪሰርች ማድረጌ የተለያዩ ቻናሎችን ማይቼ እንትን ነበረ የትሩ ክራይም ስቶሪ እና እንደዛ አይነት ነገሮችን ማለት ነው። ተረድተኛላ? ትሩ ክራይም ስቶሪ ነው። እንደዚህ በኤአይ ጀነሬት እያደረኩኝ ምናምን ነው ስቶሪው ትክክለኛ ሆኖ። አሁን የጀመርኩት ትራንስክሪፕት እያደረኩ ነው ከዩቲዩብ ላይ ያሉትን የተለቀቁትን ትሩ ስቶሪ ናቸው። እና ምን መሰለህ የኔ ችግር አሁን አንተ ሞኔታይዝ አድርገሃል። የምትከተለው ስትራቴጂ ምንድን ነው? ለአዲስ አካውንት ቴሌግራም ላይም ጠይቄ ነበረ። እንዴት መሰለህ አሁን ከረንትሊ ባለው ሁኔታ ቶሎ ሞኔታይዝ ለማድረግ አሁን አንተ የምትሰራው ትሩ ክራይም ብቻ እነዚህ የስቶሪ እንትኖችን ከሆነ እና በኤአይ ከሆነ የምትሰራው ሪኮመንድ ማደርግህ ዋርማፕ ምናምን ካረክ በኋላ ቻናልህን ማለት አዲስ ቻናል ከፍተህ
3-4 ቀን ከቻልክ ሳምንት በደንብ ዋርም አፕ አድርገው ሁሉ ነገር ልክ እንደሆነ ቼክ አድርገህ በቀን 2 እና ከዛ በላይ ቪዲዮ ልቀቅ። በቀን 2 እና ከዛ በላይ ቪዲዮ ልቀቅ። ከዛ ከ1 ሳምንት ከ2 ሳምንት በኋላ ደግሞ በቀን ከ5 ቪዲዮ በላይ መልቀቅ ጀምር። ትንሽ ኢንጌጅ ያደረገ ሲመጣ ማለት ነው። እና እንደዛ ያደረግክ ልቀቅ፣ ቶሎ ያድርግልሃል። ባይዘዊ ዛሬ አንድ ቪዲዮ ልሰራ ነበር ተውኩት። የቲክቶክ 100,000 በ10 ቀን 100,000 ምናምን ያለፈ ሰው ኢንቦክስ ተጽፎልኝ ነበርና አርፒኤሙ ዝቅተኛ ሆነብኝ ምናምን ብለው ላይክ 0.03 እና 0.01 አርፒኤሙ ግን ከአንድ የኤአይ የሚሰራ ድርጅት ጋር በ1 ሚሊዮን ቪው ወደ $500 ምናምን ዲል አደረግን። ይህም አናዘር ኦፖርቹኒቲ ነው ለሰዎች ንገራቸው ሞቲቬት እንዲሆን ምናምን ብሎ ተጽፎልኝ ነበርና እንደዛ ማድረግ ትችላለህ። ማሳደግ ቶሎ ለማሳደግ ብዙ ቪዲዮዎችን መልቀቅ፣ ከዛ እንደዚህ ኦፖርቹኒቲዎችም ሊመጡ ይችላሉ። እና እንዴት የኤአይ ቪዲዮ እንትን ነው አሁን የኔ ችግር ያው እንደ ሁሉም መሰለኝ። እዚህ ጋር ግን ፎቶ ጀነሬት የሚያደርግ አለ እነ ናኖ ባናና አሉ፣ ፍሪ ናቸው። ጄሚኒ ማለት ነው። ሳውንድም እነ ስፒች ምናምን አሉ፣ እነሱ ኮምፕሊትሊ ፍሪ ናቸው። አሁን ችግር ቪዲዮ ጀነሬት የሚያደርግ ነው። እነሱ ነገሮች ለምንድነው በግሩፕ ለመገዛት ያስቸግራሉ? ቪዲዮ ጀነሬት የሚያደርግ ኤአይ አሪፍ ነገር እንዴት መሰለህ? አሁን በግሩፕ የሚገዛው ነገር የቪፒኤንም እኔ ግዴታ ስለሆነብኝ ነው እሺ ብዬ ጀመርኩት። ማለት ሰዎች ከኮሚኒቲው ጥያቄው መጥቶ ከግዴታ ነው ቪፒኤን ግዴታ ስለሆነ ነው ሰፖርት በቃ እንደራረገ ላግዛችሁ ምናምን ብዬ እኔም ግሩፕ ማደራጀት የጀመርኩት እንጂ ይሄ ሪስክ ይኖረዋል። ሁሉም ሰው እንዳንተ በፕሮፐርሊ ላይ ይጠቀም ይችላል ምናምን ላይክ ሰዎች የራሳቸውን ጥቅም እንትን ለማለት ሌላ ሰዎችን አቢዩዝ ሊያደርጉ ይችላሉ፣ በግሩፕ ከተገዛ በኋላ ማለት ነው። አንዳንድ ቪፒኤን ግሩፖች የራሱ እንደዚህ የሚያስቸግሩት ሰዎች አሉና ይቻላል እንደዛማ መግዛት ምናምን ይቻላል። ሰው ተደራጅቶ መግዛት ይችላል። ግን የምታውቀው ሰው ካልሆነ እንደዚህ በግሩፕ እኔ አልገባም። ሁለተኛ እንደዚህ አይነት ነገር ውስጥ የቪፒኤኑ በቃ ግዴታ ስለሆነ ነው። ደግሞ አሉ ፍሪ እንትን የሚሉ ባለፈው የሆነ እንትን እኮ ፖስት አድርጌ ነበር ሰዎች የምትጠቀሙትን አይ ቲንክ ጃንዋሪ 12 አካባቢ ምናምን የምትጠቀሙትን ኤአይ ቱል ኮመንት ጻፉልኝ ምናምን ብዬ ጥሩ ጥሩ ኤአይ ቱል ተጽፎ ነበር። ጃንዋሪ 12 ላይ ወደ 20 ምናምን ኮመንት ተጽፏል። ቆንጆ ቆንጆ እንትን ያለ ሚታ ያለ ግሮክ አለ ብቻ ጥሩ ጥሩ እንትኖች አሉ። እዛ ቼክ አድርጎ ፕላስ እንደዚህ አይነት ነገሮች ደግሞ እናንተ ከምትሰሩት ጋር አብሮ ሊሄድ የሚችል ኤአይ ቱሎችን ነው መጠቀም። የእናንተን ዲፕ ሪሰርች ይጠይቃል። በገቢ ቻት ጂፒቲን መጠየቅ ምናምን ትችላላችሁ እና እንደዛ አድርጋችሁ መጠቀም ትችላላችሁ። ግልጽ ነው። ቦልዲክ እንደዛ ማድረግ ይቻላል። የካፕከት ኤአይም ቆንጆ ነው፣ ለከፋ አይሰጥም። እነ ግሮክ ሚታ ኤአይ ተጠቅማችሁ ከተከፈተ በኋላ አስቸገረኝ። ያው ፎቶ ከፎቶ ስለሆነ ጀነሬት ማድረገው ወደ ቪዲዮ ካፕከት ላይ አላገኘሁትም። እሱን ከፎቶ ወደ ቪዲዮ የሚቀይረው ከፎቶ ወደ ቪዲዮ ኪሊንግ ኤአይ ካልሳሳትኩ እነሱ ምናምን ያደርጋሉ። ካልሳሳትኩ ብቻ ቼክ አድርጉ አሉ። እና እንዴት መሰላችሁ አሁን ፍሪ ትራይል ያላቸው ዌብሳይት እንትኖች አሉ አይደለ? ኤአይ ቱሎች አሉ አይደል? እነሱን በእንትን መጠቀም ነው። በቴምፕ ሚል አሳይቻችኋለሁ። እሱን የአውቶ ክሊፐር ላይ ዌኢን ቪዲዮ ላይ ዌኢን ኤአይ ሎንግ ፎርም ቪዲዮዎችን ሾርት የሚያደርገው ላይ አሳይቻችኋለሁ። እና ቴምፕ ሜል እንደዛ አድርጋችሁ መጠቀም ትችላላችሁ። ፍሪ ትራይል የሚሰጡትን ኢሜይል እየቀያየራችሁ
በቴምፕ ሜል ማለት ነው። የራሳችሁ ከሆነ ያልቃል። 5-10 ቢኖራችሁ ነው። እሱም ያለው ሰው ካለ 2-3 ነው ፕሮፐርሊ ልንጠቀም የምንችለው እና እሱ ሊያልቅ ስለሚችል በቴምፕ ሜል አድርጋችሁ እየቀያየራችሁ መስራት ነው እና ሾርት ለምሳሌ የ5 ሰከንድ የ10 ሰከንድ ምናምን ነው የሚሰሩት ብዙዎቹ። እሱን መቀጣጠል ነው። ፖሊ ካልክ አለው ብቻ እንደዛ ማድረግ ትችላላችሁ። ጥያቄ ከጨረስ ከፍ ልበል። ሌላ ሰው ጋለች። ጨርሻለሁ። እሺ ሞስ ካልተሳሳትኩ ሞስ ይሰማል? ጋይስ ታብታብ እያደረጋችሁ ከስር ያላችሁ ሰዎች እና ምናልባት ይሄ ላይቭ መሀል ላይ የተቆራረጠባችሁ ኢንተርኔትን ተምራችሁ የምትወጡ ምናምን ካላችሁ ላይቭ ዩቲዩብ ላይ ፖስት ይደረጋል እና ዩቲዩብ ላይ ገብታችሁ ማግኘት ትችላላችሁ። ምናልባት ላይቭ ያመለጣችሁ ሰዎች ምናምን ሙሉ ላይቭን መስማት የምትፈልጉ የኔ ዋናው ቻናል ላይ ሳይሆን ላይቭ ብቻ የምለቅበት ቻናል አለ እና ዛሬ ማግኘት ትችላላችሁ። ሞስ አይሰማም? ሌላ ሰው ጋር አለፍ። በርናባስ ካልተሳሳትኩ ማን ነው ማይክ ያበራ? በቃ ማይክ ያበራ ይቀጥል። በቃ አይ ቲንክ ወይ ኢንተርኔት ኔት እያስቸገረኝ ነው። ከተሰማ ማን ነው? ሰማችሁን? እኔ ይሰማል? ኦኬ ደጉ ሌሎቻችሁ ማይካችሁ ሲያንስ እንትን ከስር ያላችሁ ሰዎች ታታባርቁ። ባይዘቢ ቲክቶክ አውቶሜሽን ገና ያልተነካ ስራ ነው ኢትዮጵያ ውስጥ። ገና ቲክቶክ አውቶሜሽን፣ ዩቲዩብ አውቶሜሽን ኢትዮጵያ ውስጥ ገና ያልተነካ ስራ ነው ማለት ብዙ ሰው አያውቅም ገና አስገብቶኛል እና እንደቀላቲዩት በጣም ላይፍ ቼንጂንግ የሆነ ገንዘብ መስራት ትችላላችሁ። ፍናንስ አንድ ጥያቄ ሁለቱ ወይ በርናባስ ከሚሰማ ከሆነ በርናባስ 24 ይሰማኛል። ማለት እኔ አሁን ላይ ገረኝ በራሴ ማለት ነው እዚህ እየቀረ ነበር እና ሾርቶችን ከሰማ ሄሎ ይሰማል? ይሰማል? አይሰማም? ሳይለንት ስታንድ ሰው ያርክ ጥያቄ ተሰማ በርናባስ ቀጥል። ይሰማል ድምጽ ልቡ የሚለውን ሚውት አዎ ይሰማል እንትን ነበር ሌሎቻችሁ ጀምሬ ነበር እና ያለው ክረምት አካባቢ ማለት ኒች አመጣጥ ነበር። ኒች እንዴት መምረጥ እንደሚቻል ማለት ቪዲዮ ምናምን ላይ ምንም አይደለም፣ ቢያንስ ቤዚኩን አውቀው ነበር። ግን የከበደኝ ኒቾች እንዴት ልምረጥ በጣም ግራ ገብቶኛል። ማለት ፉትቦልም አየው ወደ ሙቪም ሄድኩኝ አየው፣
ወደ ፋኒ ሞመንትስ ምናምን እንደዛ ክሊፕ የሚደረጉ ነገሮች ማየው ግን ብዙም ሳቹሬትድ ሆኑብኝ እና እዚህ ላይ ምን ትመክረኛለህ? ኒሽ አመራረጥ ላይ ለዩቲዩብ ነው ማይክን ክፈትና እንደዚህ በተለይ ለዩቲዩብ እኔ ዩቲዩብ ላይ ነው ብዙም ትኩረቴ ማለት ነው። እሺ እሺ ምንድነው የምትወደው? ምንድነው ትኩረቴ ዩቲዩብ ላይ ነው በብዛት። ወር መስማት አይ ኖ አንተ ፐርሰናሊ ዩቲዩብ ስትጠቀም ቲክቶክ ስትጠቀም ምንድነው ማየት መስራት ምናምን የምትወደው? በብዛት ዲሲፕሊን ምናምን ይሄ ሞቲቬሽን አስፒሬሽን ምናምን ያለበት ነገር ነው የምወደው በብዛት ነው። እኔ ያው ሪኮመንድ ማድረግ ፐርሰናሊ ሪኮመንድ ማድረገው ሰው የሚወደውን ነገር ነው እንደ ኮንተንት መስራት ያለበት። አሁን አንተ ማትወደውን ነገር ያዋጣል ብዬ ስራ ብለህ ምናልባት ላገፋበት ትችላለህ። አዲስ የሚገቡ ሰዎች ሚዩት አድርጉ። አሁን አንተ ሞቲቬሽን ምናምን የምትወድ ከሆነ ጥሩ ኒሽ ነው። ሞቲቬሽን በደንብ ሊታይ የሚችል ኒሽ ነው። አንተ ሞቲቬሽን ቪዲዮ በኤአይ ጀነሬት እያደረግ የተለያዩ የሎንግ ፎርም ቪዲዮዎች አሉ። እነሱን በደንብ ኤዲት እያደረግ ዩቲዩብ ላይ ቲክቶክ ላይ ምናምን መልቀቅ ትችላለህ። ካልሆነ በራስ እንትኖችን ኤዲት እያደረግ በኤአይ ምናምን ኤዲት እያደረግ መልቀቅ ትችላለህ። እዚሁ ላይ አንዳንድ ጥያቄ ቢጨምርን ለምሳሌ ከማነባቸው መጽሐፍቶች ምናምን መጨመር ይቻላል አለ። ለምሳሌ ይሄ ዲሲፕሊን መጽሐፍቶች ቢዝነስ ምናምን ነክ ማለት ነው። ብቻ ያው የሚጨምር ነገር ማለት ነው። ከነሱ ኤአይ ላይ እሱ ጀነሬት እያደረክ መስራት ይቻላል ማለት ነው። ትችላለህ። አሁን እንዴት መሰለህ የኮንተንት ምን ልስራ ምን አይነት ኒሽ ስትል እንደየሰው ይለያል። እኔ ሁልጊዜ የምሰጠው አንድ ምሳሌ አለ። ለምሳሌ እኔ ስፒሪቹዋል ነገር ላይ ስትሮንግ በሆን ሁልጊዜ ማነበው መጽሐፍ ቅዱስ ምናምን ቢሆን ዩቲዩብ ስገባ የምሰማው ስብከት ምናምን ቢሆን እና የዳንስ ቪዲዮ ጥሩ ነው ስራ ያዋጣል ብትለኝ ክላሽ አያደርግም። ከኔ ጋር የሚሄድ ነገር አይደለም። ልሰራው አልችልም፣ አላቅም ዛ ነገር። ለምሳሌ እኔ ፐርሰናሊ ኳስ አላይም፣ አይቼ አላቅም ምናምን አላቅም። ኳስ ጥሩ ነው እና ኳስ ስራ ብትለኝ አልችልም መስራት ስለ ኳስ ብትሄድ እና አንተ የምትወደውን ነገር ረጅም ጊዜ የምታሳልፍበትን ቁጭ ላይ የምትሰማው የምታነበው ከጓደኞች ጋር ስትሆን የምታወራውን ነገር ስራው እና ስትሰራ ግን ሃይ ኳሊቲ የሆነ ቪዲዮ አድርገህ ስራው። ሞቲቬሽን የሚሆን ኖርማል ቲቺንግ የሚሆን እያንዳንዱ ነገር ስትሰራ እያንዳንዱ ነገር ስትሰራ ሃይ ኳሊቲ ባለው እንትን ስራ። እንደዛ እሺ ሞክሬ እነግርሃለሁ። እሺ በእናትህ ከላይ አይ ቲንክ ብር ነው የሚለው ይሱ 21 ወንድሜ ምንድነው አስረዳኝና አግዘኝ። ቲክቶክ አውቶሜሽን ነው ስራው። ቲክቶክ አውቶሜሽን ነው። ቲክቶክ አውቶሜሽን ማወቅ መማር ምናምን ለምትፈልጉ ሰዎች ቴሌግራም ቻናላችንን ጆይን አድርጉና ሙሉ ቪዲዮ ተለቋል ዩቲዩብ ላይ ሊንክ እዛ ታገኛላችሁ። ወይም ደግሞ ፌናን በቀለ ብላችሁ ዩቲዩብ ላይ ገብታችሁ የአንድ ሰዓት ከ39 ደቂቃ ኦልሞስት ከአንድ ሰዓት ከ40 ደቂቃ ፉል ኮርስ አለ ቲክቶክ አውቶሜሽን። ወይም ደግሞ ቲክቶክ አውቶሜሽን ፉል ኮርስ ኢን አማሪክ ብላችሁ ዩቲዩብ ላይ ሰርች አድርጉ። የኔ ቪዲዮ ይመጣላችኋል። ሙሉን ተመልከቱትና ቴሌግራማችንን ጆይን አድርጋችሁ ዛሬ ዲስከስ እናደርጋለን። ይሰማል? BIRE አይ ቲንክ ብር አይሰማም? እሺ እናልፋለን ወደ ላይ። ማለት ስማችሁ እንዲህ ስለሚቆረጥ ማለት ነው ሙሉም ማንበብ አልችልም። ስማችሁ እንዳላበላሽ። እሺ እንትን ነበር ማለት ዩቲዩብ ላይ የለቀቀውን ከአንድ ሰዓት ምናምኑን አይቼው ነበር ማለት ነው። ሙሉ ኮርሱን በስነ ስርዓት አይቼዋለሁም። ያው ኖትም ይዤበታለሁ። በጣም የተረዳሁትም ነው። እስካሁን ግን
መስራት የከበደኝ ነገር ይሄ ቪፒኤን ነው ያልከው ነገር ማለት ነው። በጣም ኢምፌሳይዝ አድርገበታል። ሌላ ቢም ሰርተህበት አይቼዋለሁ ለራሱ ሁለተኛ ቪዲዮ ይሄ ቪፒኤን ይቻላል አይቻልም ምናምን ብሎ ጥያቄ ጠይቆ ድጋሚ ለሱ ብቻ ብለህ ቪዲዮም ሰርታል እና እሱንም አይቼዋለሁ እና በጣም ጥያቄ የሆነብኝ ነገር እኛ ፔድ ላይ አሁን አንችልም አፎርድ አናደርገውም እና ዌዎቹ እንዴት ነው ማለት የሆነ ትንሽ አክሰሱ ጥሩ የሆነ ቪፒኤኖች የሉም ወይ ማለት የሚያስደርጉ ምናምን? አሁን ቪፒኤን ላይ ማለት ነው ሶሉሽን ያለው ብዬ ማስበው ሰው ለብቻው ቢገዛ ቆንጆ ነው ያለምንም ማየት እንትን አክሰስ። ግን በግሩፕም ደግሞ መግዛት ይቻላል። ግን በግሩፕ ሲገዛ ጥሩ አይደለም። እኔ ፐርሰናሊ ሪኮመንድ አላደርግም። ያው ለእንትን ለኮስት ሼር ለማድረግ ጥሩ ነው፣ እንደ መነሻ ለመጠቀም ቶሎ አክቲቭ ለሆነ ሰው በአንድ ሳምንት በሁለት ሳምንት ለውጥ አመጣበታለሁ ለሚል ሰው ጥሩ ነው። ግን ይሄ ስሩ ፕሮሰስ በሁለት ወር በሶስት ወር ነው እኔ ለውጥ ማምጣት የምፈልገው ለሚል ሰው አይታወቅም። ቪፒኤን ውስጥ ያሉ ልጆች ጥሩ ካልሆኑ እዛ የሚጠቀሙ ሰዎች አካውንት ባል ሊደረግ ይችላል ምናምን የቪፒኤን ሁሉም ሰው ፕሮፐርሊ ካልተጠቀመው ማለት ነው። እና ይሄ እንደ መነሻ ይሄ አንድ ሰው ጥሩ ቪዲዮ አዘጋጅቶ ኢትስ ኦኬ እኔ በአንድ ወር ምናምን ጥሩ የሆነ ለውጥ አመጣለሁ ለሚል ሰው የሁለት ዓመቱን በአንድ ወር ሂሳብ መግዛት ይችላል። ማለት ለምሳሌ የአንድ ወሩ ክፍያ ብዙ ቦታ 1200 1500 ምናምን ነው ብዙ ቪፒኤን ላይ ማለት ነው። ኖርድ ቪፒኤንም ኤክስፕረስ ላይም ሰርፍ ሻርክም ባንዳ ቪፒኤን ላይም 1000 ምናምን ብር ነው የአንድ ወሩ። የሁለት ዓመቱን ግን ሰርፍ ሻርክ ላይ ከ10 ሰው ጋር ምናምን ሆነ በ1000 ብር መግዛት ትችላለህ። ግን እንደነገርኩ ነው ሁሉም ስርዓቱን ይዞ በአንድ ዲቫይስ ብቻ የሚጠቀም ከሆነ ምንም ችግር የለውም። ግን ለመበጥበጥ የሚፈልግ ሰው ምናምን ቪፒኤን በግሩፕ ገብቶ ለራሱ መሸጥ የሚፈልግ ሰው አለ። እንደዛ ምናምን የሚያደርግ ሰው ካለ ግን ሙሉ ግሩፕ ይጎዳል። እና እንደዛ ማድረግ እኔ ችግር የለውም በአንድ ወር ሪዛልት ማምጣት አይከብደኝም ብሎ አንድ ሰው ወስኖ በግሩፕ መግባት ይችላል። እንደዛ መግዛት ይቻላል። ግን ለዩቲዩብ ቪፒኤን አያስፈልግም። የሁለት ዓመቱ ግን ስንት ነው ያልከኝ ነበር? ይሰማል በርናባስ? ቀይ በርቷል። የሁለት ዓመቱ ግን ዶላር ለማለት ነው። ምን አልከኝ? ይቆራረጣል ማለት ነው። ይሰማል ድምጼ ጋይስ? ኔትወርክ እያስቸገረኝ ስለሆነ እኔ ጋርም እየተቆራረጠ ነው። ሰሞኑን ግን በጣም በቃ እኔ መሮኛል። ኢትዮ ቴሌኮም ኔትወርክ አይሰራም። በስማ እኛ ጋር ነው። እሺ አሁን እና ዶላሩ ነው በዶላር ነው ያልከኝ ወይስ በብር ነው? ምን $1000 ድምጽ የሆነ አንዳንዴ ዝም ይላል። $1000 እኮ ደግሞ እሺ አሁን አለው በጣም ብዙ ነው እኮ። አይ ብር ለማለት ነው። አዎ አይ $1000 ሰው አንድ ሰው እንዴት አፎርድ ያደርጋል? ኖርማል ሰው አንድ ተማሪ ያስበዋል $1000 ክፈል ስትለው $1000 ቢኖረው እዚህ ቢዝነስ አይጀምርም? $1000 ለማለት ነው ወይስ ብር ነው? 1000 ብር ብር ለማለት ነው። የሁለት ዓመት አይ ብር ጠቅላላ ቪፒኤኑ ራሱ ክፍያው $50 ምናምን ነው። $56-57 ነው ቪፒኤን ክፍያው።
ይደረጋል። እሺ ነገር ዜሮ አፎርድ ሚሊዮን ማድረግ ትችላለህ ማለት ነው። እ ግን በፍሪ መጠቀም እስከዛ የተማረ ሰው ለትንሽ ጊዜ አይቻልም። በፍሪ ሪኮመንድ አላደርግም፣ ግን ለመጀመሪያ ያክል ይቻላል። ግን እኔ ሪኮመንድ አላደርግም፣ ምክንያቱም ፍሪ ቪፒኤኖች የእኛን ዳታ ሊሸጡት ይችላሉ፣ አሳልፈው ሊሰጡ ይችላሉ። እሺ እሺ እንደዛ ዜሮ ሚዲያ ኧረ በቃ የቪፒኤኑን ነገር ስማልከን ማለት ነው። የቪፒኤን ማለት የቻልኩትን ለማድረግ ሞከርኩ። ምን ላድርግሽ? ምንድነው የተማረ ሰው ለሚሰን የመኪና ቁልፍ ነው የሚወረውረው። የተማረ ሰውማ ለምን ይወረውራል? ገዝቶ ይነዳል እንጂ። እሺ ከላይ መቀጠል ትችላላችሁ። ስማችሁ ስለሚቆረጥ ማለት ነው። ሌሎቹ ማይክ ማህበሩ ካላችሁ ከላይ ያላችሁ ማብረታችሁ መናገር ትችላላችሁ። እሺ ልቀጥል። እሺ እዩ እንዴት አመሻችሁ? ሁላችሁንም ሰላም ብያለሁ። ዩቲዩብ ላይ የጫንካቸውን ቪዲዮዎች ተመልክቻችኋለሁ። አሁንም ከአንድ ሰዓት በፊት አካባቢ ለቀቀውንም እያየሁት ነበርና እንዳጠቃላይ እንደዚህ አይነት ቪዲዮዎችን ሰርታችሁ የምትጭኑትን በሙሉ ማመስገን እፈልጋለሁ። ያው ሰዎች በራሳቸው ጥረት የተወሰነ እንቅስቃሴ አድርገው ገቢ እንዲያገኙ ለማድረግ የምታደርጉትን ጥረት ለማለት ፈልጌ ነው። ቴንኪው ማለት ያስፈልጋል። እንዲህ አይነት ነገር በቀላሉ መታየት የለበትም። እኔ ያሰብኩት ምንድን ነው የካንተን ቪዲዮ እንደተረዳሁት ራሱን የቻለ ስልክ ማዘጋጀት ወዘተ እንደዚህ የሚለው ጋር ከሚሄድ አካውንቱን ራሱን ለምን በፒሲ በአዲስ ኢሜል ከፍቼ እዛ ላይ የሚሰሩ ቪፒኤኖች ስላሉ በዛ ከፍቼ ለመጠቀም ነው እያሰብኩ የነበረውና እንደዛ ይቻላል ወይ የሚለውን ነው። በተለይ የቪፒኤኑ ጉዳይ ቅድም ስታነሳም በነበረው አግባብ አቅም ፈጥረን ወደ ፔዱ እስከምንሄድ ድረስ ከዛ በፊት ግን ይሄንን ለመጠቀም ነው ያሰብኩትና አካውንቱን ራሱን በላፕቶፕ ከፍቼ በዛ ላይ ስጭን ብቻ ነው የምከፍተው ማለት ነው። ከቪፒኤን ካበራው በኋላ ሀሳቤ እንደዛ ነው። ያ ማለት ቲክቶክ አውቶሜሽንን በፒሲ ለመስራት የሚል ጥያቄ ነው ጀነራሊ ስንመለከተው እና ይቻላል፣ በፒሲ መስራት ይቻላል። አይ ቲንክ እዛ ላይም ተናገር ያለው መሰለኝ የተለቀቀው ቪዲዮ ላይ እንትን አድርጉ። በፒሲ የምትሰሩ ሰዎች በዌብሳይት እንድትሰሩ ማለት ነው። ለምሳሌ ክሮም ኦፔራ ምናምን አሉ አደለ ፒሲ ላይ፣ በእነሱ በአንዱ ብሮዘር መርጣችሁ ስሩና ግን እነዛም ብሮዘሮች መጀመሪያ ሂስትሪ ክሊን ማድረግ አለባችሁ። ምንም አይነት ኩኪ ምናምን መኖር የለበትም ቻናሉ ላይ ማን ነው ዌብሳይቱ ላይ እና ብሮዘሩ ላይ ማለት ነው። እንደዛ አድርጋችሁ ክሊን አድርጋችሁ ለቲክቶክ አውቶሜሽን ብቻ የምትጠቀሙበት ይሄ ዳታችሁን ሊያገኙበት የማይችሉበትን ኦፕሽን አድርጋችሁ መጠቀም ትችላላችሁ። እና የፒሲ ቪፒኤን ከሆነ አድቫንቴጁ ልክ ፒሲያችሁ አክቲቭ እስከሆነ ድረስ ሁሌ አክቲቭ ነው ቪፒኤን ነው። ፒሲ ዘግታችሁ ስትከፍቱም ራሱ እዛው ላይ ልታገኙ ትችላላችሁ። ፍሪ ከሆነ ግን ቅድም እንዳልኩት ፍሪ ቪፒኤኖች ዳታ አሳልፈው ይሰጣሉ። ኢቨን ፔድ ቪፒኤን የሚጠቀም ሰው ከስልኩ ላይ ፍሪ ቪፒኤን ማጥፋት አለበት። ፍሪ ቪፒኤኖች የኛን ዳታ አሳልፈው ሊሰጡ ይችላሉ። ምንም እንትን የላቸውም። እና በብሮዘር ስትሰሩ በቃ ሎካል ኢትዮጵያ ውስጥ መሆናችሁም ራሱ መታወቂያ የለበት። አንተ ደግሞ ቅድም የለቀቁትን ካየኸው በቃ ታይም ሎኬሽን ምናምን አስተካክለ በፒሲ መስራት ይቻላል። በቃ የኔም ሀሳብ እንደዛ ነው። ክሊር አድርጌዋለሁ። በጉግል ክሮም ነው የምጠቀመው። እንዳለ ከዚህ በፊት ሰርች ሳደርግ የነበረውን ሂስትሪ ክሊር አድርጌዋለሁ። ገና እየከፈትኩት ነው። እንትን አንድ 6 ዲጂት የሚልካት ኮድ አለች። እሷ ልኮልኝ ሳስገባለት ብዙ ሙከራ ተጠቅመሃል ምናምን ይለኛል። ትራይ አጌን ነው የሚለኝ። ያው ገና አልከፈተልኝም እስካሁን። ያንተን ቪዲዮ እያየው ነበረ ስከፍቶ የነበረው።
እንደዛ ነው ሀሳቤ። እንግዲህ ለቲክቶኩ ለቲክቶክ በቃ ሞክረውና በዚያ ቤት ትንሽ ለሚሞክር ሰው ቀላል ነው። ምንም ውስብስብ ነገር የለውም። እሺ፣ በጣም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ኩን ነው የሚለው? አዎ ኩን ነው የሚለው። ሰላም ነው? እግዚአብሔር ይመስገን። ሁሉ ሰላም አለን። እግዚአብሔር ይመስገን። ኦኬ። አሁን ገና ነው ቪዲዮን አይቼ ላይቭ ጆይን ያደረኩት እና በቲክታክ እንደዚህ እንደምታስተምርና የቀን ገቢያችን ማሳደግ እንደምንችል ምናምን አይቼ እኔ እውነት ስለመሰለኝ መጣሁኝ። አብዛኞቹ አሁን እኔ አንተ እንደተናገርከው እውነት መስሎ ስለታየኝ ትንሽ ብታብራራልኝ እና እኔ ተጠቃሚ መሆን ስለምፈልግ ነው። እሺ በመጀመሪያ ቴንኪው አምነኸኝ ስለነበር። በመቀጠል ግን ቲክቶክ ላይ ገንዘብ ለመስራት ቲክቶክ 7 ሀገራት ላይ ብቻ ነው የሚፈቅደው። 7 ሀገራት ማለት ዩኤስኤ አለ፣ ዩናይትድ ኪንግደም አለ፣ ፈረንሳይ፣ ጀርመን፣ ብራዚል። እነዚህን 7 ፕላስ ደግሞ ሌላ 2 ሀገራት አሉ፣ ጃፓን ምናምን ካልተሳሳትኩ። እና እነዛ 7 ሀገራት ላይ ነው ቲክቶክ የክሬተር ሪዋርድ ፕሮግራም የሚሰራው። እና እዛ ፕሮግራም ላይ ጆይን ደግሞ ለማድረግ እኛ እዚህ ማድረግ ያሉብን ነገሮች አሉ። ቪፒኤን ፕላስ ደግሞ ኢንተርናሽናል ኮንተንት መስራት ምናምን። እሱን ደግሞ ቲክቶክ አውቶሜሽን ይባላል ስራው፣ በቃ በአጠቃላይ ማለት ነው። እና ይሄ ቪዲዮ ደግሞ ሙሉ ለሙሉ ዩቲዩብ ላይ ተለቋል። ሙሉ ኮርስ ማለት ነው። አካውንት ከመክፈት አንስቶ አካውንት ከመክፈት አንስቶ እንዴት ኮንተንት ማዘጋጀት እንዳለብን ምናምን ሙሉ ስቴፑ ዩቲዩብ ላይ ተለቋል። እና እዛ ገብታችሁ ሙሉን ቪዲዮ ካያችሁት በኋላ የኛ ቴሌግራም ቻናል ላይ ጆይን በማድረግ የተለያዩ ሀሳቦች፣ ጥያቄዎች ምናምን እንደዚህ መጠየቅ ይቻላል። ስራው በጣም ቀላል ነው፣ ውስብስብ ነገር አይደለም። ለመስራት ፍላጎት ላለው ሰው በጣም 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 ቀላል ስራ ነው እና ይህን ይመስላል። አዲስ ስለሆንክ ስለዚህ ዩቲዩብ ላይ ማግኘት እንችላለን ማለት ነው። ከዛ ቴሌግራም መተን የእናንተን ጆይን አድርገን ጥያቄ መጠየቅ እንችላለን ማለት ነው። ይቻላል። የአንድ ሰዓት 40 ደቂቃ ምናምን ነው ቪዲዮ። ምን ብዬ ነው የምገባው? ቲክቶክ ላይ ማን ነው ዩቲዩብ ላይ ፊናን በቀደም ብለህ መግባት ትችላለህ። በእኔ ስም ማለት ነው። እዚህ ፕሮፋይል ላይ ያለች አይደል? በሱ ስም መግባት ትችላለህ። ካልሆነ ቲክቶክ አውቶሜሽን ፉል ኮርስ ኢን አማሪክ ለሰርች ብታረግ ቲክቶክ አውቶሜሽን ፉል ኮርስ ኢን አማሪክ ለሰርች ብታረግ የኔ ቪዲዮ ይመጣልሃል። 50 ከ40 አለቀ መሰለኝ። ዋት ቪፒኤን ዩ ሪኮመንድ? የፈለጋችሁትን ፔድ ቪፒኤን ከሆነ መጠቀም ትችላላችሁ። ግን ብዙ ዲቫይስ ለመጠቀም ሀሳብ ካላችሁ፣ በግሩፕ ለመግዛት ምናምን ሀሳብ ካላችሁ ሰርፍ ሻርክ ነው እኔ ሪኮመንድ ማድረጋችሁ። ልቀጥል ግን ቀጥልሽ። እንዴት አመሻችሁ? አለው። የኔ ጥያቄ ምንድነው? ፈና ነው። አንደኛ
አሁን ለምሳሌ የፈለግነውን ኒች መርጠን ከሰራን በኋላ የሆነ ሰዓት ላይ ምናልባት ያኛው አሪፍ ማሄድ ከሆነ እንደ አዲስ ቀይረን መስራት እንችላለን ወይ? ሁለተኛው ደግሞ ከስራ ጋር ቅድም ማውርቼ ነበር፣ ምናልባት ካስታወስከኝ። እንዴት ነው ብዙ ታይም ረጋ ብዬ ብሰራ ደስ ይለኛል፣ ግን ከስራ ጋር አልተመቸኝም እና ባለኝ ሰዓት ልሰራ የምችለው እንዴት ነው ሎንግ ቪዲዮዎችን ወደ ሾርትስ ቀየረ ስራ ብላኝ ነበር እና እሱስ ምን ያህል አሪፍ ነው ያዋጣል ወይ? እና እንዴት ነው ከት ያደረገን አንድ ዴ ብናደርጋቸው አሪፍ ነው ብለህ ታስባለህ? እስቲ ሀሳብ ምንድን ነው? ከመጀመሪያ ጥያቄ ስነሳለ በአንድ ኒች ጀምረን ኒች መቀየር ይቻላል ወይ ለሚለው ከመቻል አንጻር ከሆነ አዎ ይቻላል። ከመቻል አንጻር ማለት ነው። ምንም የሚከለክል ነገር የለም። ግን ጥሩ ነው ወይ ከሚለው አንጻር ግን ጥሩ አይደለም። አንድ ቻናል ላይ ብዙ ኒቾችን መስራት እኔ ሪኮመንድ አላደርግም ፐርሰናሊ እና እኔ ጥሩ አይደለም ብዬ አስባለሁ። ፕላስ ረጃጅም ቪዲዮዎችን ከማሳጠር አንጻር ላልከው አንድ ምሳሌ ልስጥ። ለምሳሌ ባለፈው አይሾ ስፒድ መጣ አይደለ? ኢትዮጵያ ስፒድ ከመጣ በኋላ በጣም ብዙ ልጆች አይቻለሁ። ባይዘው የእሱን ላይቭ ስትሪም ክሊፕ የሚያደርጉ ማለት ነው፣ ሾርት የሚያደርጉ እና ኢን ሚሊየንስ የሚታይ ቪዲዮ ነው ሳይ ነበሩ ቁጭ ብዬ ማለት ነው። እየገባው ቼክ እያደረኩ ሚሊዮኖች የሚታይ እና እነዚህ ሰዎች በቃ ሎንግ ፎርም ቪዲዮ ነው ሾርት እያደረጉ ያሉት። ሎንግ ፎርም ቪዲዮ ሾርት እያደረጉ ነው ያሉት። ወይም ላይቭ ስትሪም ላይ ያለውን ቪዲዮ ላይቭን ድንገት እኮ እየተከታተሉ ጥሩ ሞመንት የሚባል ካገኙ ስክሪን ሪካርድ አድርገውም ቢሆን ወይም ላይቭ ካለቀ በኋላ ዳውንሎድ አድርገው ያን ቪዲዮ ቆርጠው ታይትል ምናምን ጨምሮበት ይለቁታል ማለት ነው። እና ጊዜ የሌለው ሰው ቁጭ ብሎ ግን ዩቲዩብ ምናምን ማየት ለሚችል ሰው አንድ የምትወደውን ኒች እያየክ ጥሩ ሞመንት ስታይ ያቺን ፓርት የፈጠነ ክሊፕ አድርገሃት ፖስት ማድረግ ትችላለህ። እና እንደ አደራረግ ነው ይሄ፣ እንደ አክቲቭነት አንጻር ነው። በቃ ትሬንዲንግ የሆነ ነገር የምጠብቅ ከሆነ ለምሳሌ አይሾ ስፒድ አፍሪካን ቱር ላይ ሾርት ቪዲዮዎች እያንዳንዱ ከሚሊዮን በታች ቪው ያላቸው የሉ፣ እያንዳንዱ ማለት ነው። ምክንያቱም ሰው ሁሉ ትኩረት ውስጥ ነበር፣ ስፔሻሊ አፍሪካ ውስጥ ያሉ ሰዎች። ይሄ ኢንተርናሽናሊ ትኩረት ያገኘ ነገር ስለነበረ እሱን ላይ ቁጭ ብሎ ጠብቀው ክሊፕ የሚያደርጉ ሰዎች አሉና አሁን እንደ ምሳሌ ያነሳውልህ የነ ሚስተር ቢስት ምናምን የሚያደርጉ አሉ። ይሄ ታዋቂ የሆኑትን ነው አሁን እየጠቀስኩ ያሉት እና አንተም በምትፈልገው ዘርፍ ወይ አንተ በምትወደው ዘርፍ በምታዳምጠው ዘርፍ ምናምን እንደዚህ ትንሾችን እየተከታተል ክሊፕ ማድረግ ይችላል። ብቻ ኦቨርኦል 30-40 ደቂቃ ይፈልጋል ከቀናችን ላይ። እንደዛ እኮ ችግር የለውም። የመጀመሪያው ላይ ግን ሀሳቢ ነው የመሰለው በአንድ ቻናል ላይ የተለያየ ቪዲዮ እናድርግ ሳይሆን እንዴት ነው ለምሳሌ ሞከርኩኝ አየን ቆይተን የማይሆን ከሆነ እንደ አዲስ አሁን አዲስ እንደምጀምረው እንደ አዲስ መጀመር አልችልም ወይ? እንኳን ጥሩ አይደለም ያልኩስ ነው። ለምሳሌ በኳስ ኮንተንት ጀመርክ እንበል። በኳስ ኮንተንት 1-2 ወር ሰራህና ስታየው አያዋጣም፣ እየታየልህ አይደለም። ወደ ኮሜዲ ዘርፍ ልዙር ብለህ ፈኒ ኮንተንት ዛሬ መልቀቅ ጀመርክ። እዛ ላይ የሚመጡልህ 10 የሆኑ 20 ሰዎች ፎሎ ያደርገዋል። መቼስ ዜሮ ሆኖ አይቀመጥም፣ ትንሽ ሰው ቢሆን ፎሎ ያደርጋል። እነዛ ሰዎች ፈልገው የሚመጡት የኳስ ኮንተንት ነው። አንተ ግን እያለቀቅ ያለው ከጊዜ በኋላ የፈኒ ኮንተንት ነው። እነሱ ራሱ ይባስ ብለው አያዩት፣ የተለያዩ ኮንተንቶች ስለሆኑ ማለት ነው። ግን ሪኮመንድ ማድረግ ለምሳሌ የኳስ ኮንተንት አለ፣ የፈኒ ኮንተንት አለ፣ ሞቲቬሽናል ምናምን ብለህ የምታስቀምጣቸው ይኖራሉ። በእነሱ ላይ የተለያየ ቻናሎች በተለያዩ ቻናል አድርጋ ይሄ ጥሩ የሆነ ፍሎ ሊኖሩ ነው እንጂ ባይዘዌ ይሄ አምታታቸው የሚባሉ አይነት ሰዎች አሉ። ዝም ብለው ያገኙትን እየለቀቁ ፖለቲካም ካገኙ ይለቃሉ። ፖለቲካ የሚወድ ሰው ላይክ ያደርግላቸዋል ምናምን፣ ስፒሪቹዋልም ሲያገኙ ይለቃሉ፣ የሀገር ምናምንም ሲያገኙ ይለቃሉ፣ ሞቲቬሽናልም ይለቃሉ። ሁሉንም ለቀው ይሄ ከሁሉም ሳይድ እንትን ማድረግ የሚፈልጉ አይነት ሰዎች አሉ። እንደዛ የሚያደርጉ ሰዎች አሉ። እኔ አውቃለሁ እንደዛ ዩቲዩብ ላይ ፎሎወር የሚሰበስቡ ሰዎች እኔ ፐርሰናሊ ማለት ነው።
በቃ ፖለቲካም ይለቃሉ። አሁን ለምሳሌ ሁለት ቡድኖች እርስ በርስ የማይስማሙ ከሆነ የዛኛውንም ይለቃሉ፣ የዚህኛውንም ይለቃሉ። ፕላስ ወደ መንፈሳዊም ጎራ ይላሉ፣ ወደ ቀልዱም ይገባሉ ምናምን እና ከዛ ቪዲዮ የመጣ ሰው ይምጣ አይነት ነገር ተብሎ ይሰራል። ግን ይሄ እንደ አንድ ኮንተንት ክሬት እንደሚያደርግ ሰው ጥሩ አይሆንም። ይሄ ለዘላቂ እንደ ስራ የሚታይ ከሆነ ጥሩ አይሆንም። ቴንክ ዩ። ሱፐር ግራፊክስ ሰላም፣ እንዴት ናችሁ? እየሰማሁ ነው። ይሰማል ድምጼ? እሺ፣ የተወሰኑ ጥያቄዎች ነበሩኝ። አንደኛው አሁን ዩቲዩብ አውቶሜሽን ላይ ማሟላት ለምሳሌ ምንድነው ማለት ቲክቶክ አውቶሜሽን እዛ ላይ ማሟላት ያለብን ዩቲዩብ ላይ ለምሳሌ ምንድነው 4000 ሰብስክራይበር እና ምንድነው ማለት 1000 ሰብስክራይበር እና 4000 ዎች አወር የሚባል ነገር አለ ዩቲዩብ ላይ። አሁን ዩቲዩብ አውቶሜሽን ላይ እንደዚህ አይነት ነገር አለው ወይስ ኖርማሊ ጀስት እንደከፈተ ገንዘብ መቁጠር ይጀምራል? እሱን ነገር አንድ ሙሉን ቪዲዮ ይታዋል? አላዩትም። አሁን ገና ስታሩን ድንገት የገቡት እንጂ እዛ ላይ ያለው እንትን አሁን የተቆራረጠ ኢንፎርሜሽን እንዳይደርስ ሙሉን ቪዲዮ ብታየው ቆንጆ ነው። ማለት ፍሪ አክሰስ ስለሆነ ትንሽ 30-40 ደቂቃ ወስደህ ግማሹ ራሱ ብታየው ይሄ ጥያቄ ይመለስልሃል። ሁሉም ሶሻል ሚዲያ ላይ የሞኔታይዜሽን ፕሮግራም አካውንት እንደተከፈተ ብር መቁጠር አይጀምርም። የትኛውም ሶሻል ሚዲያ ማለት ነው። የሚጠይቁት ሪኳየርመንት አለ። አሁን ዩቲዩብ ላይ ብትሄድ 1000 ሰብስክራይብ 4000 ዋች አወር ይጠይቃል። በሾርት ከሆነ ደግሞ 1000 ሰብስክራይበር እና 10 ሚሊዮን ቪው በ3 ወር ይጠይቃል። ቪውን ማለት ነው። ዩቲዩብ ጋርም ስትመጣ 10,000 ፎሎወር እና 100,000 እይታ ይጠይቃል። ፌስቡክ ጋርም ስትሄድ የሆነ ያክል ፎሎወር እና 600,000 እይታ ምናምን ይጠይቃል። እያንዳንዱ የሚጠይቁ ነገሮች አሉ፣ የሚጠይቁ ሪኳየርመንቶች አሉ እና እኔ ሪኮመንድ ማድረግ ሙሉውን ቪዲዮ ያው ቲክቶክ አውቶሜሽን ከሆነ ፉል ኮርስ አለ የኔ ቪዲዮ ላይ እሱን ግባና ይኸው ምናልባት ቪዲዮ ላይ ይሰማል ድምጼ? ድምጽ ይሰማል ጋይስ? እሺ ልቀጥል። ድምጽ ይሰማል? ይሰማል።
ይሰማል እንጂ ልቀጥል። በወር ሚኒመም $100 አንስቶ እንደ ልፋታችሁ $3000 $4000 ከዛም በላይ ልትሰሩበት ይሰማል። ከኢሳውን ሰማለሁ። ኦኬ እኔ ዩቲዩብ አውቶሜሽን የለኝም፣ ኖርማል ዩቲዩብ ነው ያለኝ። ስለ በቀጥታው ነው ያለኝ። እሱን አላወኩትም። እስቲ አውራው። ይሰማል? ፍና እንዴት አመሻል? ፍና ይሰማል ድምጼ? አሁን ይሰማል ጋይስ? ማለት ምንም ኢንተርኔት ላይ እንድቆይ እየፈቀደልኝ አይደለምና ካልሆነ ቴሌግራም ላይ እንግባ ወይ ሌላ ቀን እንገናኝ።
እሺ አንድ ጥያቄ ብቻ ልጠይቅና እንገባለን ወይ? የመጨረሻ ላስት ናት። ይቅርታ እንግዲህ ከአሁን እሺ ከላይ እሺ ካወራችሁት ጋር ከሰማ እንትን ዩቲዩብ ላይ ማለት ነው በፊት በቪፒኤን ነበር የምጠቀመው። ከዛ ዩቲዩበርስ ላይ ካወቅከው ማይክ ላይ ቪዲዮ ሳይ ቪፒኤን አያስፈልገውም ዩቲዩብ ላይ ብሏል። አንተም ቅድም ብለኛል። ግን ጥያቄ የሆነብኝ እንዴት ነው ዩቲዩብ ላይ ቪፒኤን ሳትጠቀም ለምሳሌ ዩኤስኤ ቦታ ላይ ወይ ዩናይትድ ኪንግደም ሪች የምታደርገው? ያው አርፒኤማቸው ጥሩ ስለሆነ ማለት ነው እዛ። አሁን እንዴት መሰለህ ቪፒኤን አሁን ቲክቶክ ላይ ግዴታ ነው። ቪፒኤን ካልጠቀምክ ኢትዮጵያ ነው የሚቀረው እንትን። ዩቲዩብ ግን ቪፒኤን አይፈልግም። የምትሰራው ኮንተንትን በእንግሊዝኛ ካረግ ብቻ ውጭ የምታየት ዝም ብሎ ነው የሚታየው። ሾርት ከሆነ ደግሞ ዝም ብለህ አሪፍ የእንግሊዝኛ ኮንተንት ዝም ብለህ መስራት ከጀመርክ እንዳለ ውጭ ነው የሚታየል። ግን እንደዚህ አንድ ሀገር ላይ ስፔሲፊክሊ ላይሆን ይችላል። ለምሳሌ ኢንዲያ ምናምን ሊቀላቅልብህ ይችላል እና ዩቲዩብ አውቶሜሽን ለመስራት ሰው ሲያስብ ቪፒኤን የሚባለውን ነገር እንደ እንትን ማስገባት ይሄ እንደ ግዴታ ማሰብ የለበት። አዲሽናል እኮ ሰው መጠቀም ይችላል። አይ ተጨማሪ ማድረግ ይችላል። አካውንቱን ሲከፍት ቪፒኤን መጠቀም ይችላል። ግን ግዴታ አይደለም። ኮንተንት ውጭ እንዲታይልህ ግዴታ ቪፒኤን ተጠቀም የሚባል ነገር የለም። አመሰግናለሁ። ጋይስ በዚህ ኢንተርኔት ላይቭ መቆየት ጊዜ ደህና ማቃጠል ነው። እናንተም እየተጠቀማችሁ አይደለም? እሺ ደህና ደር። እናንተም እየተጠቀማችሁ አይደለም? እኔም ፕሮፐርሊ ኢንፎርሜሽን እየሰጧችሁ አይደለም? ኢንተርኔቱ ተጠማምደናል። እንግዲህ ሰሞኑን ቀን በኋላ እንደቅድም ረጅም ሰዓት ከተቆራረጠ ወይ እንወጣና ቴሌግራም ቻናላችን ላይ ላይቭ እንገባለን። እዛ ከሰራ እስከዛ ግን የገባችሁ ሰዎች ጥያቄ ጠይቁና ቶሎ እንውጣ። ሰላም እንዴት ናችሁ? ሰላም ይሰማል ድምጼ? ኮንተንቴ ሙሉ ለሙሉ በአረብኛ ባረገውን ስፒሪቹዋል የሆነ ኮንተንት ክሬት ለማድረግ ፈልጌ ነበረ። ትችላለህ፣ ግን ድምጼ ይሰማል? መጀመሪያ እኔ ጋር ቀይ ምናምን አረንጓዴ የሆነ ነው። ይሰማል? ትሰማለህ? እሺ ምን የምትሰራውን ኮንተንት በአረብኛ ማድረግ ትችላለህ? አረብኛ ተናጋሪዎችን ታርጌት ለማድረግ ግን ምን ሀገር ነው ታርጌት ማድረግ የፈለግከው? አረብኛ ቪዲዮ ስትሰራ ሞስት ፕሮባብሊ የሚሆነው ሌሎቻችሁ ማይክ ኦፍ አድርጉ። እሺ ሞስት ፕሮባብሊ የሚሆነው እንደዚህ አረብ ሀገራት፣ እነዚ አረብ ሀገራት ደግሞ ለቲክቶክ ክሬተር ሪዋርድ ፕሮግራም እዛ ሊስት ውስጥ የሌሉ ከሆኑ ምንም አይጠቅምህም። ይሄ ሜን ታርጌት ማለት ነው እንጂ ለምሳሌ አረብኛ ተናጋሪ ሆነው ዩኤስኤ የሚኖሩ ሊያዩልክ ይችላሉ፣ ዩኬ የሚኖሩ ሊያዩልክ ምናምን ይችላሉ። ግን አንተ ሜን ታርጌት የት ሀገር ነው ሜንሊ ታርጌት ማድረግ የፈለገው? ያ ታርጌትህ ነው አርፒኤምህንም ከፍ ሊያደርግ የሚችለው ጥሩ ሊያደርግ የሚችለው የሚታይበት ሀገር ማለት ነው። 1 ሚሊዮን እይታ ከአረብ ሀገራት ቢታይልህ ምንም አይነት እንትን ላታምጣ ትችላለህ። ምንም አይነት ክፍያ ላይኖረው ይችላል። 2 ስልክ ከሌለን መስራት አንችልም። በአንድ ስልክ መስራት ትችላላችሁ፣ ግን በጣም አልፊ ነው የሚሆነው። አስማ አይ ቲንክ ግልጽ ነው። የአረብኛ ኮንተንት እሺ እኔ ልቀጥል? እሺ ቀጥይ። እሺ ሰላም እንዴት አመሸ? አመሰግናለሁ ስላስገባኸኝ። ጥያቄ ምን መሰለህ፣ ቲክቶክ አውቶሜሽን አልጀመርኩም። ያንተን ሙሉ ዩቲዩብ ላይ ያስቀመጥከውን ኮርስ
ሰምቼ ቴሌግራም ላይም መጥቼ ግሩፕ ላይ ጆይን አድርጌ እከታተላለሁ እንትን የምትላቸውን። አሁን ወደ እሱኛው ኦብቪየስሊ እመጣለሁኝ። ዩቲዩብ አውቶሜሽን ላይ ግን ኦልሬዲ እየሰራሁበት ነበር። ጥሩ ኢንጌጅመንት ነበረው። በውሻ ኮንተንት በኤአይ የሚሰሩ ቪዲዮዎችን ነው የምሰራው። እኔ አይደለም ቪዲዮዎቹን ጀነሬት ማደርጋቸው፣ የሚያደርጉ ልጆች አሉ። በቪዲዮ ለእነሱ ከፍላለሁ፣ እኔ አፕሎድ አደርገዋለሁ። ያው ሎጂኩ ስለገባኝ ማለት ነው። ከዛ ጥሩ ኢንጌጅመንት ነበረው፣ ይታይ ነበር። 60 ሺህ 30 ሺህ 20 ሺህ ምናምን እያለ ይታይ ነበር። ከሆነ ሰዓት በኋላ ግን አሁን ቅርብ ጊዜ በጣም ቅርብ ጊዜ ከ47 ምናምን መዝለል አልቻለም። ቪው ዩቲዩብ በቃ እንትን እያደረገው አይደለም፣ ተደራሽነት እንዳይኖረው አድርጎታል። በጣም ብዙ ሞከርኩኝ። ላይክ ምንድነው ብዬ አዲስ የዩቲዩብ ተቀየረ የሚባሉትን የውጭዎቹንም የኛ ሀገርንም አየው። ያው በጄሚናይ ነው ኮንትሮል እየተደረገ ያለው። በሌላ አካውንት የኔ ሞኔታይዝ አልተደረገም ነበር። ሞኔታይዝ የተደረገ አካውንትም ምን አደረገብን? እዚሁ የቅርብ ሰውን ዲሞኔታይዝ አደረገባቸው። ለምን ብለን እዛ ጋር ሪፖርት አድርገን ስንጠይቅ ተመሳሳይ ተደጋጋሚ ኮንተንቶች ተመሳሳይ እየተሰራ ስለሆነ ክሪኤቲቭ እንድትሆኑ የራሳችሁን ነው የምንፈልገው ምናምን የሚል ነገር ነው የሰጡን። ምንም እንትን አላለም። ተጨማሪ 3 ወር እንትን እንበልና ዲሞኔታይዝ ያደረጉትን መልሰው ለሞኔታይዜሽን 3 ወር መልሰው ሰጡን ማለት ነው፣ ለዛኛው አካውንት። የኔ ግን አካውንት አይደለም። አሁንም እሺ ብዬ በራሴም ከጃጂቢቲ በደንብ ስቶሪዎችን እንትን ብዬ ተመሳሳይ ያው ከዚህ በፊት ማደርግ የነበረው እንዴት ነው የምታረጊው ካልከኝ ሊትራሊ እነዛ ቫይራል የወጡልኝ በጣም ብዙ ሺህ ላይክ ያላቸው ቪው ያላቸው ቪዲዮዎች ሙሉ ለሙሉ የነሱን ታሪክ ወስጄ እንደ አዲስ ጀነሬት ተደርጎ ሐሳቡ ተመሳሳይ ነው። ውሻው መኪናው ምናምን ይለወጥና መልሶ የሆነ ራሱ ነው እንደ አዲስ ጀነሬት ተደርጎ ፖስት አደርጋለሁ፣ ይታያል ነው። እንደዛ ብዙ እንትኖች ነበሩ። አሁን ግን እሱንም እምቢ አለ። እንደ አዲስም ደግሞ ራሴ ቻትጂፒቲ ላይ ስቶሪ ስጠኝ ያልተሰራ ከኮፒራይት ፍሪ የሆነ ምናምን እያልኩኝ ራሱ ቆንጆ ምለውንም ሐሳብ እንትን ብዬ ለልጁ ይሄንን ስቶሪ በቪዲዮ ሰርተ ስጠኝ ብዬ ሰጠዋለሁ። ከዛ እሱ ሰርቶ ይሰጠኛል፣ ፖስት አደርጋለሁ። እንደዛም ሆኖ ግን ሊታይ አልቻለም። በቃ ቆሟል ቪው እና አካውንት መቀየር አለብኝ ወይስ እዛው ጋር 100 ቪው በማይሞላ ዝም ብዬ መደጋገም አለብኝ ወይስ ምንድነው እንትን መቀየር ያለብኝ? ምን አይነት ነገርስ እየፖስተትኩ ልሂድ? ይሄን እንድትመልስልኝ ነው ፍላል። አይ ቲንክ ቅድም ኤኬሽናል ምን ስኩልሽም እንዴ ቴሌግራም ላይ የሆነ ያንተ አካውንት ነው። አዎ ደጋግሜ ፍናነህ ምናምን እያልኩ ድርቅ አረኩ። ይቅር በለኝ እንደው በጣም እንትን ስላልኩ አሁንስ መቶ ምናምን ቴክስት አለና በቃ የምመልሰው ከለኝ የሚመጣው ነው። አንደርስታንድ አደርጋለሁ። እሺ የሆነ ቪዲዮዎች አለው የውሻ ምናምን የተሰራ የውሻ ነው ከተራራ ላይ ድንጋይ ወርውሮ የሆነ መኪና ትክክል። አዎ የኔ አካውንት ቪዲዮ እኔ ከዚህ በፊት ተከታተልኩ በጦጣ ማለት ነው። ወደ 700 ሺህ ምናምን ላይክ ያለው ቪዲዮዎች አሉ በጦጣ የተሰራና አሁን ምናልባት በኤአይ ቪዲዮ ክሬት ስታደርጉ አሁን እዛ ቪዲዮ ላይ ራሱ ያየሁት እያንዳንዱ ነገር ተመሳሳይ ነው። እንስሳቶች ብቻ ነው የተለያዩት። እዛ ጋር ጦጣ ነበር፣ እዚህ ጋር ውሻ ሆነ አይነት ነገር እና ኤአይ ቪዲዮ ስትሰሩ በቻላችሁት አቅም ይሄ ትሬንዲንግ የሆኑ ቪዲዮዎች አሉ አይደል? ትሬንዲንግ የሆኑ ቪዲዮዎችን ክሬዲት በሆነ ወይ ብትሰሩ ለምሳሌ ባላችሁ ምናምን እዚህ ላይቭ ላይ ለአንድ ሰው ሪኮመንድ ያደረኩት ኮንተንት ነበር። ለአንደኛው ስቲኪማን ኮንተንት ስራ ብዬ ለአንደኛው ደግሞ ካያችሁ ይሄ እነቱም ኢንጂሪ ምናምን የወደቀ ቤት ውስጥ ነው ሞተው እንደዚህ ግማሽ ተቆርጠው ውስጥ ኤሌክትሪካቸው እንትን እያለ ምናምና በጣም ትሬንዲንግ ነበር፣ በጣም ቫይራል ነበር ምናምን። ሰዎች አዛት ታይም ለምሳሌ ሰው በቶም ኢንጂሪ ተሰርቶ ካየ እሱ ደግሞ የቤቱን ዲዛይን ቀይሮ ቶም ኢንጂሪን ወደ ሳውንድ ሺፕ ወር ደግሞ ወደ ሌላ እንትን ቀይሮ ሽሬክ ምናምን አድርጎ ቫይራል የሆኑ ሲሰሩ የመያዝ ዕድሉ በጣም ዝቅተኛ ነው። ኦልሞስት አይዝም። አሁን እነዚህ ግን ቫይራል የወጡ ናቸው። ኢቨን አይ ቲንክ የአንቺን ቪዲዮ ካየሁት በኋላ ነው ቲክቶክ ስገባ ያየሁት እሱን ቪዲዮ 700 ሺህ ምናምን ላይክ ያለው ማለት ነው። እና ቫይራል የሆኑ እንትኖችን አኒማሉን ብቻ እየቀየራችሁ ከምትሰሩ በራሳችሁ የተለያየ ቦታ ያንን የዛን ቪዲዮ ኮንሰፕት ወስዳችሁ እኮ በሌላ ነገር መስራት ትችላላችሁ። የተራራውን እያንዳንዱ ነገር ተመሳሳይ ነው። ባይዛንስ እያንዳንዱ ነገር ማለት ነው እና ቦታውን ብቀይሩት
ሳውንድ ቢገባበት ምናምን ቴክስት ለማስገባት ስትሞክሩ የእናንተ እንደሆነ ለማሳመን ማለት ነው። እና እንደዛ የምታደርጉት የመያዝ እድላችሁ ዝቅተኛ ነው የሚሆነው። አንቺ ደግሞ ኢንቨስት አድርገሽ ነው እየሰራሽ ያለሽው። ኢንቨስት አድርገሽ እየሰራሽ ከሆነ ደግሞ ከዚህ በላይ መስራት ይቻላል። ኢንቨስት ካደረግሽ ነው እንደዚህ አይደለም የሚሰራ። ይሄ እግረ መንገድ የሚሰራ ስራ ነው እየተሰራ ያለው እንጂ አንቺ ኢንቨስት አድርገሽ እየከፈልሽ ከሆነ እየሰራሽ ያለሽው ከዚህ በላይ የሆኑ ሃይ ኳሊቲ የሆኑ ቪዲዮዎችን ጀነሬት መደረግ ይቻላል። ኢንቨስት ከተደረገ አይቀር ማለት ነው። እና እንደዛ አድርጊ። ፕላስ የምትለቂያቸውን ቪዲዮዎች እንትናቸውን ብትጨምሪ ብዛታቸውን ኳሊቲም እየጨመረ ፕላስ ደግሞ የቪዲዮ ኳንቲቲውን ቢጨምር በቀን 2-3 ኤቭሪ ዋን ዴይ ያንሳል። ሪል ስቶሪ ኤቭሪ ቱ ዴይ ዛሬ ለቀኩኝ አንድ ቀን ዘልዬ በሁለተኛው ቀን ዛሬ ለቃለሁ፣ ነገ እንዘላለሁ፣ ከዛ ለቃለሁ። በእያንዳንድ ቀኑ ነው ምለቄ ነበር። ለሾርት እንደዛ ታርኩ። ለሾርት በየቀኑ ነው መለቀቅ ያለበት። ኦኬ በቀን ከቻላችሁ ማለት ነው። አዲስ አካውንት ከሆነ ብዙ እንዳለቁ በየቀኑ ቦት የመባል እድላችሁ ከፍተኛ ነው። እንደምታዩት ነው እንግዲህ አሁን ሁሉም እየሰራ ነው ምናምን ዝም ብሎ ነው ጀነሬት እያደረገ ፖስት የሚያደርገው። እንደዛ ከሆነ ቦት ተብላችሁ ሻዶ ባር ምናምን ልትገቡ ትችላላችሁ። ቪዲዮችሁ ላይ ይታይ ይችላል። ግን ትንሽ እንደዚህ የምትንቀሳቀሱ ሰዎች ትንሽ ፎሎወር ያላችሁ ሰው መሆናችሁ በቃ ቲክቶክ ዩቲዩብ ላይ ታወቀ ከሆነ ኢንጌጅ የምታደርጉ ከሆነ ቪዲዮ ስትለቃላችሁ ኮመንት ትመልሳላችሁ ምናምን ከሆነ እናንተ ከቻላችሁ በቀን 10 ቪዲዮ 20 ቪዲዮ ይቀጡ ከቻላችሁ ማለት ነው። እዚህ ጋር ስም መጥራት አልፈልግም። ትላንት አንድ ሰው እየነገረኝ ነበር እና የውጭ ሀገር ቪዲዮ ነው የሚሰራው ልጁ። 3D እንትን ነው የሚሰራው የአኒሜሽን ምናምን የሚሰራው እና በአንድ ቪዲዮ $1000 ነው የሚከፈለው እና ቻናሉ ወደ 20 ሚሊዮን ነው 2 ምናምን ሚሊዮን ፎሎወር አለው። ሄልዝ ኮንተንት ነው። ከ50 ምናምን በላይ ኤዲተሮች አሉት እና እያንዳንዱ ቪዲዮ ከ10 ሚሊዮን ምናምን በላይ እይታ አለው። ቻናሉን መናገር ይችላሉ ምናምን ለነገረኝ ሰው ጥሩ ላይ ይችላል የሰው እንትን ቀጥታ ከመውጣት ማለት ነው። እና በወር ሰውን 4 ቪዲዮ ብቻ ነው መስራት የሚችለው። 4 እስከ 8 ይሄ በኢያ የሚሰራ ሰው ቁጭ ብሎ በእንትን ካርቶን በ3D በብሌንደር ምናምን የሚሰሩ ማለት ነው። እንደዛ አድርገው ነበር የሚሰሩት እና ጋይስ ቆይ አንዴ እሺ እንደዛ ተደርጎ ነበር የሚሰራው። ይሄ ደግሞ እናንተ ፖስት ባደረጋችሁ ቁጥር ቫይራል ትወጣላችሁ። አንድ ቪዲዮ ቫይራል ከወጣላችሁ ሌላውን በደንብ ቫይራል ይወጣላችኋል ማለት ነው። እና እንደዛ ማድረግ ቆንጆ ነው። በዛው በውሻው ታሪክ እዛው አካውንት ላይ ልቀጥል አዲስ እንትን ማለት አይኖርብኝም አይደል? እዛው በውሻው ታሪክ እዛው አካውንት ላይ ከዛ በቀን ብዙ እንትን ማለት ነው። አንቺም የምትሰሪ ከሆነ ሌላም እንደዚህ ኤዲተሮች ምናምን ካሉሽ የተሻለውን ያክል በቀን መልቀቅ። ኦኬ አንተ ጋር ልጆች አሉ እንዴ? ከዚህ የተሻለ መስራት ይቻላል ስትል ትንሽ እንትኖች በጣም ባለሙያዎች በቃ ኦን ታይም አያደርሱልህም ምናምን ብዙ እንትኖች አሉ ቻሌንጆች አሉ። እና እንደዚህ በጣም ከዚህ የተሻለ የሚሰራ ቀድም ከላኩልህ ቪዲዮዎች የተሻለ የሚሰራ እንትን አላልኩም። ለአንተ ስለሆነ ነው የላኩት እንጂ ኢትዮጵያ ውስጥ ስላሉ ሼር አላደርግም አካውንቱን ራሱ እንድታየው ብዬ ነው። ግን ቪዲዮ እንደዛ ጀነሬት የሚያደርጉ በአንድ ቪዲዮ ተከፍሏቸው የሚሰሩ ልጆች አሉ አንተ ጋር የምታውቃቸው? ወይ ኔትወርክ ግን ማቃቸው ከረንት በለጥንት ነው የሚሰሩ ናቸው። የዚህ ሰማት ቀይ በርቷል። ይሰማል ለምሴ አሁን ድምጽ አሁን መጥቷል። እሺ ቀይ እየበራ ነውና ከተቋረጠ ወይ አሳውቁኝ። ማልማሊንም ቼክ አደርጋለሁ። አሁን ይሁን በአካል ማውቃቸው ሰዎች አሉ፣ ግን በአካል ማውቃቸው ሰዎች ዋጋቸው የሚቀመስ አይደለም። ማለት በጣም ሃይ ኳሊቲ ቪዲዮ የሚሰሩት የቲቪ ማስታወቂያ ምናምን የሚሰሩ ሰዎች ናቸው።
እነሱን አፎርድ ማድረግ ምቼ አይመስለኝም። ግን ሌላ እንደዚህ ኖርማል የሚሰሩ ቪዲዮዎችን የሚሰሩ ሰዎች ከሆነ እንትን ማድረግ እንችላለን። እንትን ላይ ፖስት ላድርግልሽ፣ ዋናው ቻናል ላይ ፖስት ላድርግልሽ እና ዲኤም አድርጊልኝ። አሁን በቮይስ ወር በቴክስት አድርጊልኝ እና ከዚህ በፊት የሰሩትን ፖርትፎሊዮ ቼክ አድርገን መቅጠር ትችላለሽ። ከዛ መካከል መልካም። እሺ እሺ፣ የመጨረሻ አንድ ጠይቅ ይቻላለሽ። እሺ እሺ፣ እንትን ላይ ለቲክቶክ አውቶሜሽን እነዚህ ለምሳሌ አሻንጉሊቶች ሆነው አሁን እኛ ሀገር ላይም ያው እንትን ሲሉ በእኛ ሀገር ዘፈንም ሲሰሩት አይተህ ከሆነ የሆኑ ህፃናቶች የትልቅ ሰው እንትንን ኢዚ ነው እንደውም እሱን ቪዲዮ መስራት ራሳችንም ጀነሬት ማድረግ እንችላለን። ይሄ ከፍለን ሳይሆን በራሳችን ማድረግ ስለምንችለው ነው። ስሙን ረሳሁት እንጂ ዛሬ እንደውም እየከፈልንበት ነበር። እሱኛውን እንትን $7 ምናምን ብሎን ለወር እሱን እየከፈልን ነበር። እሱን የሚሰራልንን ዝም ብለው ህፃናቶቹ የሆነ ዘፈን ተከፍቶላቸው በዛ ዘፈን ይጨፍራሉ። ብዙ ቪው ያላቸው፣ ብዙ ላይክ አላቸው። ሶ በውጪ ዘፈን ማለት ነው፣ በእንግሊዝ ምናምን። ሶ እንደሱ እንትን ብለን ዩቲዩብ ቲክቶክ አውቶሜሽን ላይ ያዋጣናል እንደሱ አይነት ኮንተንት ይዞ መግባት። ዌብሳይቱ ምንድን ነው? ወይስ ቴክስት አድርጊልኝ ቴሌግራም ላይ። ግን አሁን እንደዚህ በሙዚቃ ምናምን ከሆነ ለመስራት ያሰብሽው እናንተ ማኑዋል ያታስገቡ ሙዚቃውን። አይ ቲንክ ወጥተሻል። ታብታብ አድርጉ ከስር ያላችሁ ሰዎች። እሺ አለው ወጥቻለሁ። እሺ ክሊንግ ኤአይ ላይ ሄጂ ነው። ክሊንግ ኤአይ የሚለው ነው። ዛሬ $7 ከፈለን ያልኩት። በቃ እንደዛ ከሆነ እንትን ማለት ይችላልሽ። አሁን በሙዚቃ ምናምን ከሆነ መስራት የፈለግሽው መስራት ያሰብሽበትን ሙዚቃ ወስደሽ ትሰሪበትና ቪዲዮ ግን ፖስት ስታረጊ ቀጥታ በሙዚቃ ፖስት አታርጊ። ያ ሙዚቃ መቼስ ቲክቶክ ላይ ተለቆ ይሆናል ከዛ በፊት እና በሱ ሙዚቃ ከስር ትመጣለች አይደል? እዚህ አካባቢ እንትን የቲክቶክ ቪዲዮ ላይ በሱ ፖስት ማድረግ በሙዚቃው ስር ፖስት ማድረግ ማለት ነው። ቪዲዮም በሙዚቃው አብረን ሰራ ነው አስቀድመን። ከዛ ቀጥታ እሱን ፖስት ሳናደርግ በዳውንሎድ ያደረጋችሁት ሙዚቃ አለ አይደለ? በሱ ሙዚቃ እዚች ጥግ አካባቢ እዚህ አካባቢ እናንተ ጋር ሪቨርስ እዚች አካባቢ ትመጣለች ሙዚቃ። በሱ ስር ዩዚ ሳውንድ ብላችሁ የኦሪጂናሉን ቪዲዮ ሚዩት ታደርጉትና በሱኛው ትለቃላችሁ ማለት ነው። ኦኬ ራሱ እኛ የሰራንበትን ቪዲዮ ሙዚቃ እዚህ ጋር ሰርች ብናደርገው ይመጣል ነው እናገኘዋለን። እንደዛ ሰርች አድርጋችሁ ከዛ ሚዩት ታደርጉና የዋናውን የእናንተን ሚዩት ታደርጉና ቲክቶክ ላይ የተለቀቁ ፖስት ታደርጋላችሁ ማለት ነው። ያም ደግሞ ለእንትን ይረዳችኋል። ኮፒራይት ሙዚቃ በጣም ሴንሲቲቭ ነው። ስፔሻሊ እንግሊዝኛ ምናምን ቫይራል የሆኑ ከሆኑ ኮፒራይት አይፈታችሁ። ገና ፖስት ሳታደርጉ ነው ምልክት ሊያመጣላችሁ ሊያመጣባችሁ ይችላል እና እንደዛ አድርጋችሁ መልቀቅ ትችላላችሁ። ኦኬ እንደዛ መልቀቅ ትችላለች። እሺ ፍናን አመሰግናለሁ በጣም። ሌላም ሰው ግን አብሮሽ የሚሰራ ምናምን ካለ እኔ በጣም እንትን አድቫይስ ማድረግሽ በጣም ብዙ ሰው ይሄ ዘሞሪ ፖስት ዘሞሪ ቫይራል በጣም ፖስት የምታደርጉ ከሆነ ቶሎ ቫይራል መውጣት ፕላስ ጥሩ ኢንካምም ጀነሬት ለማድረግ ምናምን በቃ ብዙ መልቀቅ ሃይ ኳሊቲ ያላቸው አሁን አንቺ ኢንቨስት እያደረግሽ በቃ አምነሽዋል ማለት ነው ስራውን እኮ። እንደዛ ከሆነ በደንብ ጊዜ ስጡት፣ በደንብ ብዙ ቪዲዮ ስሩበት ምናምን። ሆፕ ሞኒተር አድርገሽ እንደምንገናኝ። እሺ ያክብርልኝ። ሰውነት
በጣም ብላችሁ ጥያቄያችሁ ተንበሉኝና ጋይስ እንዴት አመሸህ ነው? ሰላም አይሰማም? ማን ነበር ሰላም ያለኝ ቅድም? እኔ ነኝ። ሰውነት ነሽ እያወራሽ ያለሽው? እሺ ቀጥይ ሰውነት። አዎ ምንድን ነው መሰለኝ ጥያቄ ቪዲዮዬ ከ100,000 በላይ ይታያል። አክቹዋሊ ሄልዝ ነው እና ግን ልክ ከ1,000 ቪው ሲያልፍ እንትን አይኖረውም፣ የፔድ ሀገሮች ቪው አይኖረውም። ቶታሊ አፍሪካ ቪው ነው ያለው፣ በተለይ ጋና እና አዘርስ ላይ ማለት ነው። እና ሞከርኩኝ ሃሽታግም አሪፍ ወደዛ የሆነ ኖይዝ ነበር። እሺ አሁን ይሰማል። ከ1,000 በኋላ ወደ አፍሪካ ቪው ያለው ነው። ቶታሊ አፍሪካ ቪው ነው፣ በቃ ይጠፋል የዩኬ ቪው ወይም ሌሎቹ ማለት ነው። እና ሞከርኩ ብዙ ደግሞ ቪፒኤኑም እንትን ነው ስታቲክ ስለምጠቀም ኦልሬዲ ሌላ ስልክም ስላለኝ ዲስኮኔክት አድርጎ ማያውቅም ምናምን እና ጥሩ እየሄደ ነበረ ምናምን። ግን ሄልዝ ነው ደግሞ ኒቼ ምንድን ነው ማድረግ ያለብኝ? አሁን እንዴት መሰላችሁ፣ አካውንታችሁ በጣም ቫይራል እየወጣ ሲመጣ ሌላ ሀገራት ሊታይ ይችላል፣ ኦብቪየስሊ ይታወቃል። ግን እንደዚህ በ100,000 ምናምን ቪው ወደ ሌላ ሀገር የሚሄድባችሁ ከሆነ ተጨማሪ ኦፕሽን መውሰድ የምችሉት ልክ ቪዲዮ ፖስት ስታደርገው ሎኬሽን አስገቡ ነው ይላችኋል አይደል? ያንን ሎኬሽን ዩኬ ምናምን ማድረግ አዲሽናል ሰፖርት ካደረገው ማለት ነው። እንደዛ የዩኬ ምናምን አድርጋችሁ የምትጠቀሙትን ሃሽታግ ምናምን ፕላስ ደግሞ ዩኬ ትሬንዲንግ ሳውንዶችን ከስር መጠቀም ግን ሚዩት አድርጋችሁ ማለት ነው። ዩኬ ላይ ትሬንዲንግ የሆኑ ሳውንዶች ይኖራሉ ኦር ሰምቲንግ ዩኬ ላይ ትሬንዲንግ የሆነ ቪዲዮ በዛ ሳውንድ ስር መልቀቅ ሞር ወደዛ ሀገር ፑሽ እንዲያደርግ ማለት ነው። እንደሱ ቢደረግ ይስተካከላል ብዬ አስባለሁ። እስቲ 1-2 ቀን ሆኖኛል እንደዛ የማድረግ። እሺ ለውጥ ካለ አያለሁኝ። ሌላ አንድ ጥያቄ ነበረኝ ደግሞ። ይቻላል። አንዴ እኮ እዚህ ያለ ሰው ጥያቄ ልመለስ። ኮርሱ ምን ላይ ማግኘት ይቻላል? አንዴ ሰውነት ኮርሱ ምን ላይ ማግኘት ይቻላል ለምትሉ ሰዎች በሙሉ ዩቲዩብ ላይ ሙሉ ቪዲዮ አለ። ላይክ ውስጥ ግቡና የኔ የዚህ የቲክቶክ ፔጅ ላይ ግቡና 1-2 ቪዲዮ ላይ ስክሮል ብታደርጉ ሙሉ ኢንፎርሜሽን ታገኙበታላችሁ እና እዛ ገብታችሁ ቼክ አድርጉ። እሺ ቀጥይ ሰውነት። ፈን ቪዲዮ ከኢንስታግራም ከዩቲዩብ ምናምን የተቆራረጡ ከዛ ይሰማል ፈን ይሰማል እና ካፕከት ላይ ነገሮችን ኤዲት አድርጌ እና ደግሞ ትንሽ አንዳንድ ቪዲዮዎች ላይ እንትን ካፕሽን ምናምን ቮይስ ኦቨር እያስገባውኝ ፈን ለማድረግ እየሞከርኩኝ ትንሽ ኤዲቲንጉን ቀይሬው ፖስት ባደርገውና አሪፍ ቢሄድ ፔድ የመሆን እድል አለው ማለት ይከፍለኛል። አሁን ከሌላ ሶሻል ሚዲያ የሚወሰዱ ቪዲዮዎች ችግር ላይኖራቸው ይችላል። ግን አሁን ችግሩ ምንድን ነው? ፈኒ ኮንተንት ምናምን ሲሆን ምናልባት ከአንቺ በፊት ብዙ ሰዎች ቀድሞ ሰርቶበት ቢሆንስ እና ይሄ ቪዲዮን አምጥተሽ ቀጥታ የምታስገቢ ከሆነ 50-50 ነው። የሚያስቀውን ያመጣሽውን ቪዲዮ ቀጣጥለሽ ያን ደቂቃ አድርገሽ ዝም ብለሽ የምትለቂው ከሆነ 50-50 እድል አለሽ ሞኔታይዝ የመሆን ማለት ነው። ግን በደንብ ኤዲት የሚደረግ ከሆነ ኦኬ ችግር አይኖረውም። ፍሊፕ ብታደረጉት፣ ዙሚንግ ዙም አውት ቢደረግ፣ ካፕሽን ቢጨመርበት፣ ፊልተሮች ብትጠቀሙ፣ ከቻላችሁ ሌላ ካራክተር ቪዲዮ ላይ መጠቀም ብችሉ፣ የሪያክሽን ቪዲዮ አይነት ነገሮች አሉ አይደል? እንደዛ ማድረግ ብችሉ ምናልባት የራንኪንግ ቪዲዮ አሰራር የሚለውን ዩቲዩብ ላይ ካየሽው እዛ ላይ ያሳዩዋቸው ቲፖች ነበሩ። ላይክ ቪዲዮ ላይ ቪዲዮ መደረግ ለምሳሌ
አሁን ይሄ 9 በ16 አይደል? 9 በ16 ትንሽ ዙም የሆነ እንዴት ነው ዙሙን አውት አድርጎ ከጀርባ ሌላ ብለር የሆነ ቪዲዮ መጨመር፣ መሀል ላይ ቴክስት መጨመር፣ የተለያዩ ኢሞጂዎች፣ ከዛ ዙሚን ኦቨርሌይ ማድረግ እንደዛ ነገሮችን ተደርጎ ከኢንስታግራም የሚመጡ እና ከዩቲዩብ የሚገኙ ቪዲዮዎችን እንደዛ መስራት ይቻላል። ግን ስቲል ሌላ ሰዎች ቫይራል ተጠቅመውባቸው በጣም ብዙ ቫይራል የወጡ በእነሱ ቪዲዮዎች ካለ ሪዩዝድ ኮንተንት ሊል ይችላል። እሱን በደንብ ኤዲት ከተደረገ ችግር አይኖረውም። ግን 100% እርግጠኛ መሆን ላይቻል ይችላል። ቴንክ ዩ ፋይናንስ ቦታ መስከን እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? አለን ወንድሜ። እኔ ባለፈው ጠይቄ ነበረ የኦዲየንሱ ኢትዮጵያዊ ምናምን ስመጣ አስቸግሩኝና 1-2-3 ቀን አቆሜ ነበረ። እስከ ሾፕ የምትል እንትን ሲመጣ ድረስ ጠብቂ ምናምን አልክም ነበር ከአንተ ራሱ ማለት ነው። ባለፈው አስታወስክ? አዎ አልመጣም እስካሁን ድረስ። ፌንዬ ልቀጥል ወይስ ምን ላድርግ? ይሄ ነው ጥያቄ አንዱ። ሌላም ደግሞ አዎ አልመጣም። ሌላም ደግሞ ጥያቄ አንድ ሮቢል አንድ እሺ፣ ከደመስከን ጨርሰናል። እንትን በውስጥ እናወራች ሜቢ በዚህ ላይ እንትን ካለ ከሆነ እንትን ፕሮምፕት ስጻፍ ክሪኤቲቭ ማለት ነው። ዌብሳይቱ ስጠቀም ዌብሳይቱ አንዳንድ እንትን ብሪቭ አያደርጉም ማለት ኖርማሊ ኮንሲስተንሲ ቪዲዮ ሲሰራ ማለት ነው። እና በጣም እዛ ላይ ስትራግል ያደርጋል። ሜቢ ሪኮመንድድ ታደርጋለህ ወይ ብዬ ነው። እንትን ነው ዌብሳይት ፍሪ ዌብሳይት ካለ አንዳንድ እንትኖች ያው ኤአይ ከኤአይ ጋር ተያይዞ ምን አይነት ቱል እንጠቀም ምናምን ለሚለው ብዙ ሰው የሚጠቀመውን ለማወቅ አንድ ጃንዋሪ 12 ፖስት የተደረገ ፖስት አለ። ቴሌግራም ቻናላችን ላይ ግቡና ጃንዋሪ 12 የመጀመሪያው ፖስት ላይ የምትጠቀሙትን ኤአይ ቱል ንገሩኝ ምናምን ብዬ ማለት ነው። እዛ ገብታችሁ እዛ ላይ የተለቀቁ ኤአይ ቱሎችን በደንብ ቼክ አድርጎ ፕላስ ደግሞ ኮንሲስተንት ላይ ካስቸገራችሁ እንግዲህ እንደምትጠቀሙት እንትን እኮ ይለያያል። ለዛ ነው እንደምትጠቀሙት ቱል ይለያያል። ፕላስ እንደምትጠቀሙት ቪዲዮ እና ከኤአይ ጋር ተያይዞ እስኪ ሰሞኑን አፕዴት ካለ ወይ ቪዲዮ ሰራላችሁ። ስቶሪ ብዙ ስቶሪ አለ። አንድ እንትን ያው ስክሪፕቱ በውስጡ እንትን አለ አይደለ? እሱም ፊል አያደርግም አንዳንዴ። ያው ነው ኖርማል እንትን ማድረግ ይቻላል። ለምሳሌ ፕሮምፕቱን የምታዘጋጁት ፕሮምፕት በኤአይ ከሆነ ላይክ ኮንሲስታንቲውን የጠበቀ ፕሮምፕት ማለት ከላይ የተጠቀመውን የተለያዩ ካራክተሮች ኦር ከለር ምናምን ቀጥሎም እንዲጠቀም ማለት ነው። እሱን ከኤአይ ጋር መስራላችሁ ብቻ ለኮንሲስታንቲ። እስቲ ቴሌግራም ላይ ወይ እንትን አደርግላችኋለሁ። እሺ ፌኒ ቴንክ ዩ። እስከዛ ትራዩ ፔስት ዩቲዩብ ምናምን ቼክ አድርጎ ሌላ የተለቀቁ ቪዲዮዎች ምናምን ካሉ ቼክ አድርጎ። እሺ ተመስገን ጨርሰናል። ሮቤል እሺ አመሰግናለሁ ፌኒ።
ሮቤል ይሰማል ወይ? ይሰማል። እሺ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። አለን። ቪዲዮሽን አይቼ ነው ታውቂያለሽ። እሺ እና ምንድን ነው አሁን የምትይኝ? ይሄ ነው በይኝ ስልሽ ደህና እንትን ኖርማሊ ኮንታክት የለም እንትን ስራ የሚያሰራ የዩቲዩብን ቪዲዮ ነው ያየኸው ወይስ የቲክቶክ ላይ? ከዚህ የቲክቶክ ነው አሁን ያየሁት። ስለዚህ አሁን አንተ ሪፈር ያስፈልጋል፣ ወደ ዩቲዩብ መሄድ አለብህ። ሙሉ ኢንፎርሜሽን ያለው ዩቲዩብ ላይ ነው። እንደዛ ነው። የቲክቶክ አውቶሜሽን ምክንያቱም እዚህ ላይ እንደምታየው ነው ሰው ሾርት ነገር ስለሚወድ ሾርት የአንድ ደቂቃ ምናምን ነው እዚህ የሚለቀቀው። ሙሉ ኮርሱ ግን ያለው ዩቲዩብ ላይ ነው እና ዩቲዩብ ላይ ገባና ፌናን በቀለ በል ብለህ ሰርች አርግ፣ ወይም ደግሞ ቲክቶክ አውቶሜሽን ፉል ኮርስ ብለህ ሰርች አርግ እና ሙሉ ቪዲዮ ተለቋል። ቲክቶክ አውቶሜሽን ፉል ኮርስ ኢን አማሪክ ብለህ ሰርች አርግ። የአንድ ሰዓት ከ40 ደቂቃ ቪዲዮ ይመጣልሃል። የኔ እሱን ሙሉን ካየ በኋላ ሙሉ ስቴፕ አለ። አካውንት ከመክፈት አንስቶ እስከ መጨረሻው አለ። እሱን ካየ በኋላ እዛው ዲስክሪፕሽን ስር የቴሌግራም ቻናላችን አለ። እዛ ጆይን አድርግ። ቴሌግራም ላይ ቲክቶክ ላይ ነው ያለው። ኖ ዩቲዩብ ላይ ዩቲዩብ ግባና ፌናን በቀለ ብለህ ሰርች አድርግ። እዚህ ጋር ያለው የኔ ፎቶ አለ አይደል? ወይም ደግሞ ባዮ ላይ የሊንክ ትሪ ሊንክ አለ። ባዮ ላይ ያለው ሊንክ ንካና ዩቲዩብ የሚለው ኦፕሽን ውስጥ ገብተህ ዩቲዩብ አውቶሜሽን አይ ቲንክ 2 ወር ሳይሞላው አልቀረም ቪዲዮ። ወደኋላ 4-5 ቪዲዮዎችን ከፍ አድርግና ዩቲዩብ አውቶሜሽን ፉል ኮርስ የሚላለ እሱን ተመልከት እኮ። እንደዛ አድርግ እና ምርጥ ነው ብዬ አስባለሁ። በጣም ቆንጆ ነው። ምርጥ ብቻ ሳይሆን በጣም ቆንጆ ነው። አይፎን ብዙ ጊዜ እንትን ተጠቃሚ ይበዛል ማለት ገና ኢትዮጵያ ውስጥ ገና አልተነካም ነው። ኢትዮጵያ ውስጥ ገና በእሱን ነው ብዙ ጊዜ አንቺ የምትሰራው? እኔ የምሰራው ከረንትሊ ያው ቆይተሃል አንተ መስራት ከጀመርኩ ጥቂት ጊዜያት። አሪፍ ነው። በዶላር ምናምን ነው እንዴት የሚለው ክፍያው? አሁን አንተ ቪዲዮን ስላላየክ ነው እነዚህ ነገሮች ጥያቄ ሆነብክ። ለዛ ነው ክፍያው አይቼው ምናምን ይኸውና ብረዳውን ሁሉም ኦንላይን እንትኖች በዶላር ነው ክፍያቸው። ከአንድም የሆነ 3 አፖች አሉ። አንዱ ምንድነው በቢ እንትን የሚለው በቢቢ ነገር በዘር ምናምን በዘር እነሱ እኮ ጊዜ ማቃጠያ ናቸው። በዘር ሃይፋሚ ምናምን እነሱ ለካርድ ምናምን ለትራንስፖርት ዝም ብለህ እንትን ለማድረግ ነው እንጂ ይሄ አያኖሩም። ስራ አይሆኑም። ስራ አይደሉም። ስራ የሚሆኑት ለእኛ ነው። ለእኛ ስለ ኮንተንት ክሬት ለምናደርግ ሰዎች አንድ ፖስት አደርጋለሁ 3000-4000 ሰው ይገባልኛል። በቃ ጥሩ እንትን ጥሩ ራሱ ባይባልም ለቁርስ ለምሳ የሚሆን ነገር ይገኝበታል። እንደሱ አይነት አፖች አትስሩ አላችሁ፣ የራሳችሁ ፍላጎት ነው። ግን እዛ ላይ ኢንቨስት የምታደርጉት ታይም ዩቲዩብ ላይ ኢንቨስት ብታደርጉ፣ ቲክቶክ ላይ ኢንቨስት ብታደርጉ ጥሩ የሆነ ኢንካም ይኖሯል። ቋሚ የሆነ ለዛውም ማለት ነው። አሁን ሁሉም እንደዚህ አይነት አፕሊኬሽኖች ብትመለከቱ ማለት ነው በቃ ሰሞንኛ ነው ሁሉም ማለት ነው። እና የሚጠቀመው እኔ በግልጽ አማርኛም ነግራችሁ እኛ ነን የምንጠቀመው። ኮንተንት ክሬት የምናደርግ ሰዎች ናቸው የምንጠቀመው። እንደዚህ አይነት ቻናል አለ፣ ገብታችሁ ተጠቀሙ። በቪው ይህን ያህል ይከፍላል ምናምን ብለን ሪፈራል ሊንካችንን ስናስቀምጥ በዋናነት የምንጠቀመው እኛ ነን። በእኛ ስር ኮሚኒቲ ያለን ሰዎች ለእናንተ ታገኙበታላችሁ። እስከ 50-100 ዶላር ልታገኙ ትችላላችሁ። ግን ህይወት ቀያሪ የሆነ ገንዘብ አታገኙበት እና
ብቻ እንደዛ ነው። ፖፕ ሰላም ነው አባ። እግዚአብሔር ይመስገን ሰላም ነው። ቲቶሪያል አይቼ ነበር ሙሉ ኮርሱና ዩቲዩብ ላይ አሪፍ ነው። ቴሌግራምንም እገባለሁ አሪፍ ነው። ግን የሆነ ነገር ልጠይቅ ነበር። የሆነ ጊዜ ባለፈው የፖስት ያደረከው ከአራት ቀን በፊት ምናምን ቲቲ ክላስ ምናምን የሚል ቻናል ቴሌግራም ሰርች አድርጌ አይሰራም፣ አይመጣልኝ። አው 100 ሰው ነበር ያልኩትና አሁን ወደ 140 ሰው ምናምን አለው ቻናል ውስጥ እና ፕራይቬት አድርጌው ነው። እንደነ ፊልዶ የተለየ ትምህርት እኮ አይሰጥም፣ ግን አድቫንቴጅ ምንድነው? ላይክ እዛው ቴሌግራም ቻናሉ ላይ ላይቭ እንገባለን። ቴሌግራም ግሩፕ ላይ እዚህ ላይቭ እንደምንገባው እዛው እንገባለን፣ ዲስከስ እናደርጋለን። ግሩፕ ማደራጀት ካለብን ግሩፕ ይደራጃል ምናምን እንጂ ስቲል ሪኩዌስት የላኩ ራሱ 20 ምናምን የሚበልጡ ሰዎች አሉ። በአጠቃላይ 150 ምናምን ሰው ይሆናል ያለውና ዋናውን ትልቁን ፉል ኮርሱን ፕላስ ቴሌግራም ቻናላችን ላይ ጆይን ካደረግ እዛም ጆይን አድርጋለሁ፣ ችግር የለውም። ግን ምንም የሚያመልጥ ነገር የለም። እኔ ላይቭ ስገባ ሁሉም እያስገባው ስለምመልስ ተመሳሳይ ነው ማለት ነው። አው ግን እንዳልኩ ነው አድቫንቴጁ እዛ ላይቭ ቴሌግራም ላይ ገባለሁ። ፕላስ የለቪፒን ግሩፕ መደራጀት ካለበት እዛው ይደራጃል ምናምን። እነዚህ አድቫንቴጆች ይኖሩታል። ኔክስት ወይም በቂ ከዚህ በኋላ ትቀጥላለህ ወይም ሌላ ራውንድ ይቀጥላል? በአካልም ስልጠና ሊዘጋጅ ይችላል። አስካድቢ መቀሌ ነው ያሉት። አዲስ አበባ ነው አንተ ያለው? አዲስ አበባ አዎ። እና ከእንትን ለመጀመር የእንትን ሂስትሪ ነገር አሪፍ ነው። ሂስትሪ ነው የሆነ ታሪክ ኤዱኬሽን ሁሉንም መስራት ትችላለህ። እንዴት መሰለህ? አንተ የምትወደውን ነገር ሃይ ኳሊቲ አድርገህ መስራት ነው። ጥሩ እንትን ያለው አድርገህ መስራት ነው ከአንተ የሚጠበቅ። ከዛ ቫይራል ይወጣልሃል። በደንብ ጊዜውን ያማከለ ቆንጆ አድርገህ ከሰራኸው ቫይራል የሚያወጣበት ምክንያት የለም። ኤአይ ግን ናኖ ባናና ምናምን የሚባለው አሪፍ ነው። ናኖ ባናና ነው ናኖ ኢሜጅ ክሬት ለማድረግ ቆንጆ ናቸው ጋይስ። አሁን ይኸው 2 ሰው ሪኩዌስት ልኳል። ከሁለቱ ጋር እናወራና የዛሬውን ላይ እንጨርሳለን። ስልኬም ቻርጅ እየጨረሰ ነው። በቃ እሺ። ሌላ ጥያቄ አለ? የለኝም። በቃ እሺ። ለማን ጀምር? ከሞሰስ ወይስ ፈናን? ፒስ ነው። እግዚአብሔር ይመስገን ሰላም ነው። አሎ አባት። ያ እንትን ነገር እንዴት አረከው? ላይክ ባለፈው ያወራ ነው የምን አታስታውስ መሰለኝ። አሁን ለምሳሌ በአንድ አይዲ ቬሪፋይ የተደረገ ሌላ አካውንት ምናምን እስካሁን አላደረስኩም። እንትን ነው ታምሜ ነበር እና አክቲቭ አልነበርኩም። ራሱ አልከሰውባችሁ ግርጥት አላልኩበት። እንኳን ደህና ሆንሽ። ስራ ምናምን እያበዛሽ ይሆናል እኮ። ኧረ እባክህ እንደሱ ነው ብለን አዎ እንዴ
ወጣት መሆን እኮ እዚህ ታይ በጣም ከባድ ነው አባቴ። እሱማ በተለይ ደግሞ ቤት ተከራይተህ ነው። ኦኬ አንተ ቤት እንትን ውጭ ነህ እንዴ? አይ ቲንክ ዩቲዩብን አትከታተልም ማለት ነው። እኔ ምንም ታይም የለኝም እኮ ዳት ማች እንትን ያረለውም ሶሻል ሚዲያ አልጠቀም ሞር የውጭ ምናምን ካልሆነ ስትሪሚንግ ምናምን ስራ ላይ ፎከስ ማድረግ ነው። ምንም በቃ ለዛ ነው። እና አንድ እንትን ነው ያለ እንዴ? አንድ አካውንት ነው ያለ ቲክታክ ሞኔታይዝ የሆነ በእኔ ተከፈተ። የሌላ ሰው ግን አለ። አሁን በሌላ ሰው ማድረግ እንችላለን ማለት ነው። ላይክ በዘመድ ምናምን ትችላለህ። ማን ይከለክላል? ያ ቻናል ደግሞ ቀየርኩት ወደ ኒውስ ምናምን እና አሁን ከአንድ ሳምንት አኒሜሽን ነበረ። አኒሜሽን ልጆች ምናምን ነበረ። እሺ አላስታወስከኝም በደንብ ያ ሁሉ አውጥተን ቪዲዮ ምንም ኤሲያን ምናምን ሀገር ነው የሚታየው፣ ግን ምንም አርፒኤም በጣም እንትን ነው የተመታ ነው እና እኮ አርፒኤም አነሰብኝ ምናምን ብለኝ ፖስት እያደረኩ የዩኤስ ምናምን አሁን ቆንጆ እየታየ ነው። ወደ 20,000 30,000 ምናምን እየታየ ነው። ትንሽ ፕሮግረስ አለው። በአዲስ ነው ወይስ በዛው ቻናል? አረ በዛው ቻናል። አይ ቆንጆ ነው። እንደናችሁ ሎኬሽን ላግ እያደረገ ነበርና ሎኬሽኑ አሪፍ። አሁን ስካንዲኔቪያን ሀገሮች የሮፕ ምናምን እየሆነ ነው። አሪፍ ነው። አርፒኤም ራሱ አሪፍ ነው። ቆንጆ ነው። አይ እንደዛ ከሆነ ቆንጆ ነው። ብቻ አሁን እንዴት መሰለህ ለሌሎቻችሁ ማለት ነው ብራዘር፣ እሱ እየሰራ ነው። አሁን የአሁኑ ምክር እሱን አይመለከትም። ሌሎቻችሁ ዋናው ማወቅ ያለባችሁ ምን መሰላችሁ፣ ሶሻል ሚዲያ ላይ ብር ይሰራል እና ይሄን ደግሞ ለማታምኑ ሰዎች በቃ የሆነ ኒችም ማትወዱትም ቢሆን ስሩና ጥሩ ኢንካም ስታገኙበት ወደምትወዱት ትሄዳላችሁና ብቻ ስሩ። ይቅርታ መሀል ገባሁብ። አረ ችግር የለውም። እንደውም ኢንስፓየር አርጋቸው እንጂ ምን ከባድ ነው አባቴ። እንደውም አሁን ቆኛ አሁን ለምሳሌ ባለፈው ለሲስተር ከፍቼላት ቶሎ ብላ ነው እንትን ሞኔታይዝ ያደረገችው ነገር ገረመኝ። አይ ዶንት ኖ በደንብ ስክሮል ምናምን እያደረጉ አይደለም፣ ይሽ እየፈለጉ አይደለም ይመስለኛል። እና ያው ኤኒሚዲየስ የሚታይ ቪዲዮ ነው መስራት ያለባችሁ እንጂ ሰው ከሳጥን ወጥቶ አያስብም። ብዙ ሰው አሁን ለምሳሌ እኔ እዚህ ጋር መጥቼ አንድ ኒሽ ከተናገርኩ በቃ ሁሉም ሰው ያቺን ኒሽ ነው ፎከስ የሚያደርግበት። ግን አንድ ሰው ትንሽ ኢንፎርሜሽኑን ካገኘ በጣም ብዙ እንትኖች እኮ አሉ። በጣም ብዙ ተቆፈረ። እኛ ራሱ በጣም ጨንቆናል። የትኛውን ተው የትኛው ፎከስ እናደርግ ምናምን እያልን በጣም በዝቶብናል። የሚገርም ነገር እና ነፍ ኒች ነው ያለው። ነፍ ገና ያልደረስንበትም ኒች አለ። አሁን ለምሳሌ አዲስ ክሬት አድርገህ ቻናል ዩቲዩብ ገና አዲስ እንትን አድርገህ ስትገባ አይተው ማታውቅ ኒች አለ። የሚገርም ነገር ነው። ነፍ ነው ያለው። ያው ስክሮል ማድረግ ነው አዝ ሎንግ አዝ ቆንጆ ቪዲዮ እስከምታገኝ። አዎ ሰው ያንን እንትን አይፈለግም ነው። እኔ መቼም ማረሰው አንድ ኮመንት መቼም በቃ በህይወት የማረሰው ቲክቶክ አውቶሜሽን ፉል ኮርስ ለቅቄላችኋለሁ አንድ ሰዓት ከምናምን ይኸው ብዬ በሁለት ደቂቃ ሳትር አልነግረንም ምናምን ያለኝ ሰው አለና አሁን እንደዚህ አይነት ሰው ኢዚ ማኒ ነው። ኢዚ ካማኒ የሚሰራ አይደለም። እዚህ ዩኒቨርስ ላይ መጣጣር አለብህ። ኢቨን ራሱ በጣም እንዲህ እኛ ራሱ ፐርቼዝ አድርገን ምናምን የምንሰራቸው ቪዲዮዎች ምንም አይታዩም። አሁን ለምሳሌ ከወጣ አንድ ነው በሳምንት ምናምን እና እሱ ከወጣ ደግሞ አሪፍ ይከፍልሃል። ብቻ ሰው የኛ ሰው ትንሽ ችግርም አለበት። ያው ከእንትን አንጻር ነው፣ ከመሰልቸት ከኑሮ ምናምን ከብዙ አንጻር ስታየው
ነው እንጂ አይረን ነው ብቻ እስቲ ወይ በጸሎትም ቢሆን እናነቀዋለን እንጂ ባይዘዌ ማለት ነው። እውነት ሁሉም ሰው አስባችሁታል? ኢትዮጵያ ውስጥ ኮንተንት ክሬት ማድረግ ቢጀምር ሁሉም አይሞላማ፣ ዩቲዩብ አይሞላም፣ ቲክቶክ አይሞላም፣ አውቶሜሽን ሰው መስራት ቢጀምር። ምክንያቱም እያንዳንዱ ሰው የተለያየ አይነት እውቀት ነው ያለው። እያንዳንዱ ሰው በቃ እኔ ሁሉን ነገር አውቃለሁ ማለት አይደለም። እኔ የማላውቅበት የሌሎች ቻናሎችን መከታተላቸዋለሁ። ሌሎቹ ደግሞ ማያውቁት እኔ የማውቀው ነገር አለና ሁሉም ሰው ሀሳቡን ሼር ማድረግ ቢጀምር። ኢቨን ኢትዮጵያ ውስጥ ኮንተንት ክሬተር እየበዛ በመጣ ቁጥር አብሮ የሚበዙ የስራ እንትኖች አሉ፣ የስራ እድሎች አሉ አብሮ የሚመጡ። ቪዲዮ ኤዲቲንግ ብትሉት፣ ግራፊክስ ብትሉት፣ ስክሪፕት ራይተር ምናምን ብትሉት እያንዳንዱ ነገር አብሮት ነው እያደገ የመጣው እና ሰው ኢትዮጵያ ላይ በሶሻል ሚዲያ ጊዜውን ካርዱን በዳታ እኔ አሁን ሰው ቲክቶክ ምናምን ሲገባ በጣም ነው የሚያስቀኝ። ትራንስፖርት ላይ ምናምን አንዳንዴ ሳይ በስልክ ዳታ እዛው ቴሌብር ላይ ዳታ ምናምን እየገዙ እያየኋቸው ቲክቶክ ያሉ ቁጭ ብሎ ከዛ ደግሞ ደህና ነገር እኮ የሆነ ዳንስ ምናምን አይቶ ይወጣል እና ብቻ ሶሻል ሚዲያ ላይ ሰው ብሩንም ከማቃጠሉ ጊዜውንም ከማቃጠሉ ትቶ ላይክ ሶሻል ሚዲያ ላይ ኮንተንት ክሬት ማድረግ ቢጀምር፣ ብር መስራት ቢጀምር፣ የራሱን የሆነ ነገር ጌን ማድረግ ቢጀምር ቆንጆ ነው። እንደ ሀገር እንለወጣለን። ይህ ነገር ጥቅሙ ባይዘዊ ዞሮ ዞሮ ለኛው ነው። ዞሮ ዞሮ ቢዝነስ ላለን ሰዎች ነው፣ የሆነ ነገር ላለን ሰዎች ነው፣ የሆነ ፕሮዳክት ላለን ሰዎች ነው እና ሰው ፕሮዳክት የመግዛት አቅሙ ከፍ እያለ በመጣ ቁጥር በቃ እኛ እንጠቀማለን። ሰዎች መጥተው ከኛ ይገዛሉ። የአፊሌት ማርኬቲንግም አሁን እየሰራን ነበረ። የሆነ ልጅ ዲያስፖራ ነበረ ቪዲዮ ምናምን አይቶት ቲክታክ ላይ እንስራ ምናምን ሀበሻ ነው እና ለስኮላብ ምናምን እያለኝ ነበረ። እሱ አፊሌት ምናምን ይሰራል መሰለኝ እና እኔ ደግሞ ብዙ እንትን አላልኩትም እና ትረስት እንትን አላልኩትም። ብቻ የኛ ሰው ትንሽ ኢንፎርሜሽን የለውም። የኢንፎርሜሽን እጥረት አለ። በደንብ ስትራክቸርድ በሆነ መንገድ የሚያሳየው ሰው ቢኖር ይሰራል። አሁን ለምሳሌ እኔ ኢቲቨርስ ገብቼ ነበረ። የሚገርም ኢቲቨርስ ታውቀዋለህ መቼስ። እሱ አሁን ኮርስ ገዝቼ አይሚን ኮርስ ሜንቶርሺፕ ገብተን አሁን የሚያሳየን ነገር እየተመታ ነው። እኔ አይረን ነው ኖሃው የሌለው ሰው ይጠቅመው ይችላል፣ ግን ምንም አይረን ነው ኢቨን ዋን ቱ ዋን ሜንቶርሺፕ ብሎ ጀስት በቃ ቪዲዮ ነው የለቀቀልን እና ገረመኝ። እኔ ራሱ እሱ ነው ደህና ምናምን የምንለው የነበረው ልጅ እና እሱም እንዲህ ሲያደርግ ትንሽ ይደብራል። ኢቨን አፕወርክ ላይ ስራ ሰጣለሁ ምናምን ብሎ እስካሁን ኦልሞስት 3 ወር ምናምን አድርገናልና ምንም የለም። ያው የኛ እንትን ወጣት ምናምን በደንብ ኢንፎርሜሽን የሚሰጠው ሰው ካለ ዋይናት እኔ ጋር የሚሰሩ አሉ። አሁን የሚሰሩ አሉ። ኢንፎርሜሽን እጥረት ይኖራል። ላይክ ደግሞ ስስታም ነን። ይገርምሃል ዩቲዩብ ራሱ ብዙ ቻናሎች አሉ እንግሊሽ እና እስቲ አንዱን ቢያንስ እንኳን ትንሽ ከስክራች ጀምረህ እስቲ ያስረዳ ምናምን አለው እና ምንም እና በጣም ስግብግብ ናቸው። በተለይ ትላልቅ እንትኖች ያሉ ባይገርምህ በጣም ትልቅ ናቸው አሉ ኢትዮጵያ ውስጥ የሚሰሩ እንደ ኢንተርናሽናል ቻናሎች ማለት ነው። ግን አያወጡትም ወደ እንትን ላይ እና አይዶን ነው ይሄ ለምን እንደሆነ እኔ አላውቅም። እና ኢንዲያን ብትሄድ ራሱ ኢንዲያ በመሆንህ ራሱ ላይክ እና ሼር ምናምን አለልህ። በቃ ቲክታክ ላይ ስትገባ አይ ቲንክ እነሱ የእንትን ኮሚኒቲ ያላቸዋል ሰፖርት ያለባት ባውቆበታል። የእነሱ ይለያል። በቃ ኢቨን ዩቲዩብ ኦር ቲክታክ አይ ቲንክ ዩቲዩብ ላይ ገብተህ ሰርች ብታረግ ስክሮል ብታረግ ትላልቅ ሚሊየንስ የሚታይላቸው ኢንዲያ ነው ሪጅናቸው። የሚገርም ነገር ትላልቆቹ ነው የሚላል ሚሊየንስ የሚታይላቸው ቻናል ሂስትሪ ላይ ምናምን ገብተህ እንትን ስትለው የሪጅናቸው ስታየው ኢንዲያ ነው። ዋተፋክ የሚገርም ነው። እና የእኛ ኮሚኒቲ አንዴ ከወጣለት ምንም አይናገርም። ላይክ
ከሱ የሚቆረጥ ይመስለዋል እና የኢንፎርሜሽን ጋፕ አለ እንጂ ወጣቱ በጣም ቸግሮት በዚህ እየተሯሯጠ ሌላ ደግሞ ደልቶት ምናምን የራሱ አምቆ ምናምን ይዘዋል እውቀቱ ምናምንና ሼር ቢያደርግ ኢቭን አሁን እኮ ለምሳሌ እኛ ራሱ አሁን ለዩቲዩብ ብቻ ነው ፔይድ የሆነ እንትን የምንጠቀመው እንጂ እነ ግሮክ ምናምን ነው የምንጠቀመው እኛ ለኢሜጅ ጀነሬሽን እና ለቪዲዮ ጀነሬሽን እና ይሄ ማንም አያውቅም። አሁን ለምሳሌ ኢትዮጵያ ውስጥ ግሮክ እንዴት እንደሚሰራ ቪዲዮ ጀነሬት እንደምናደርግ ምንም የለም። አይ ዶንት ኖ እኔ እንደውም ቪዲዮ ልስራ ምናምን እያልኩኝ ትንሽ የተጣበበ ጊዜ ስላለኝ ነው እንጂ ብዙ ነው። ላይክ አሁን በፍሪ ጀምረህም ራሱ ሞኔታይዝ ማድረግ እስከምትችል ትደርሳለህ እና አይ ዊሽ ስትራክቸር በሆነ መንገድ ቪዲዮ ቢሰራ ምናምን ነው እንጂ አሁን ለምሳሌ ከአውቶሜሽን ተሰራ ያንተ ሙሉ አላየሁም እኔ ላይክ ባለፈው ነግሬህ የነበረ ሌሎች እንትን ለማለት ነበርና አሁን ያንተ አላየሁትም ግን ያንተ ይሻላል ይመስለኛል ከሌሎቹ። አሁን እንደዚህ ላይቭ ተቀምጠህ ምናምን ሳፖርት ለማድረግ ነው እዚህ የተቀመጥከውና ሌሎቹ ቪዲዮ ሰርተው ላሽ ነው የሚሉት እና ሜንቶርሺፕ ምናምን ብር ይጠይቃሉና አይደል ነው። ከዚህ ወጣት ምን ብር ነው የምትጠይቀው ከዚህ ወጣት? እና በደንብ ቢያሳየው ያለው ነገር አፕዴት ቢያደርጉት ምናምን አሪፍ ነበረ። እስቲ ዳንተን በውስጥ ምናምን ሼር አረጋለሁ ሌሎች እንዴት ክሬት እንደሚደረጉ በቀላሉ እንዴት ሞኔታይዝ እንደሚደረግ እና እኔ የሚገርም በመጀመሪያ ቀን በሁለተኛ ቀን ነው ሞኔታይዝ ያደረኩት። የሚገርም ነገር በሁለተኛ ቀን አንደኛ ቀን 400,000 ታየልኝ ደን ሁለተኛ ደግሞ 1.7 ሚሊዮን ነው የታየውና በሁለት ቀን ሞኔታይዝ አደረግን። እንደውም እኔ በጣም ፈርቼ ነበረ እኔ ሎኬሽኑ ሌላ ስለሆነ አንዴ በዩኤስ ነው ፖስት ማድረገው አንዴ ደግሞ በእንትን እንደተመቸኝ ነበርና ሞኔታይዝ ሳረግ ትንሽ እንትን ፈርቼ ነበርና ግን ምንም ሀዝቴት አላረጉም ወዲያው ነው የተቀበሉኝና እንደ ዩቲዩብም ማንዛዛት ምናምን የለባቸውም። እና ሾርት አሁን ለምሳሌ የ6 የ5 ሰከንድ አሉ ቪዲዮዎች ቫይራል የሚወጡ ሚሊየንስ የሚታይላቸው እኛ ራሱ አሁን ለሌሎች ክላይንቶች እንዲህ ነው መጀመሪያ የምንሰራላቸው ከዛ ብሎ ያደርጋል እና ከዛ ወደ ኖርማል ኮንተንት ትሄዳለህ። ኤኒዌይስ ትንሽ ለወጣ ምናምን እያልክ ነበር አንተ እና ጊዜ ብቻ ይሰራል። ፕላስ እኛም እንሞክራለን በቻልነው አቅም የምናውቀውን ሁሉ ለሰው ለማሳወቅ። ዋናው እናንተ ሞክሩ፣ ሌሎቻችሁ ሞክሩ። አሁን እንደምትሰሙት ነው። ባለፈውም በ4 ቀን ሞኔታይዝ ያደረገች ልጅ አለች። ለኪያኔ ቪዲዮ አይታ ጀምራ ምናምን በፍሪ ኤአይ ቱል ተጠቅማችሁ ትችላላችሁ። ፍሪ ትራይል ያላቸውን ኤአይ ቱሎችን እንትን ማድረግ ትችላላችሁ። ላይክ በቴምፕ ሜል እየተጠቀማችሁ በፍሪ ትራይል ብዙ መጠቀም ትችላላችሁ። እና ብቻ እናንተም የራሳችሁን ሪሰርች ስሩ፣ በደንብ ስሩ፣ የምታገኙትን ኢንፎርሜሽን ተጠቀሙበት እና ሌዚ አትሁኑ። ላይክ ሁሌ እንደምለው ለራሳችሁ ምቀኛ አትሁኑ እና በደንብ ስሩ፣ የምታገኙትን ኦፖርቹኒቲ ተጠቀሙበት። ቴንክ ዩ ብራዘር። በቃ ይመችሽ አባቴ። እሺ ሌላ ያው እኔ ሄልፕ ምናምን ከፈለክ እኔ አለሁኝ። እንደውም እኛ የምንሰራቸው ምናምን ቪዲዮዎች እልክልሃለሁኝ። በጣም ቀላል ናቸው። እኔ ራሱ ሰው በ2 ሰዓት 3 ሰዓት የሚሰራ ቪዲዮ ነው እና እሱ ሰርቶት በቀላሉ ሞኔታይዝ ቢያንስ 3 ሳምንት ምናምን ቢፈጅ ነው እሱም ሄደ ከተባለ ማለት ነው። እና አይደል ነው የቲዩቶሪያል እንዴት እንደሚዘጋጅ እኔ አላቅም እንጂ ሰራ ነበረ። እኔ ሌሎች ክላይንቶች አሁን አፕወርክ ላይ ክላይንቶች አሉኝ የምንሰራላቸው እና በጣም ኢዚ ነው ብሎ አፕ የሚያደርግ በተለይ ዩቲዩብ ላይ ማለት ነው። እና እስቲ ካንተ አይ ሚን ዩቲዩብ ቲዩቶሪያል ምናምን የምትሰራ ከሆነ አንድ በደንብ እናውራ በውስጥ እና ከዛ የሆነ ነገር እንልቀቅ እና በደንብ ስትራክቸርድ በሆነ ምናምን። አሁን ለአንተ ለምሳሌ
የቲክታክ አውቶሜሽን እንዴት ነው ላይክ ቪዲዮዎቹ እንዴት ምን ናቸው ኒቾቹ ሳጀስት ያደረገው? ላይክ እኔ በኢዚ ወይ ነው ሰዎች እንዲሰሩ የመጀመሪያው ሰጀሽን የነበረው። ላይክ ለምሳሌ ክሊፕ ምን ማለት አይነት ልጅ ነበር? አይ ክሊፕ የዩቲዩብ ላይ ያሉ ሎንግ ፎርም ቪዲዮዎች አሉ አይደል? ኦኬ እነሱን ክሊፕ አድርጎ ኤዲት አድርጎ መልቀቅ ነው። ላይክ የአይ ምናምን መስራት ብዙ ሰው እንትኑም የለውም አዌርነሱ የለውም። ሶ የረጃጅም የሆኑ ላይክ ይሄ ላይቭ ስትሪም ምናምን የሚደረጉ ቪዲዮዎችን እነሱን በእንትን መልቀቅ ክሊፕ እያደረጉ መልቀቅ እነሱ ምናምን ደግሞ ነገር የሚገርምህ ነገር ስትሪም ምናምን የሚደረገው በአለማችን ብዙ እንትኖች አሉ እና እነሱ ቀድሞ ፖስት ካደረጉ አንተ ምንም እንትን የለህም ቻንስ የለህም። ኢንስቴድ ኦፍ ይሄ ኤአይ ቢሰሩ ነው ምን ሪከመንድ የሚደረገው ዲስ ዴይስ። አሁን ለምሳሌ የሆነ እኔም የቴክ ያልኳቸው አይ ነበር። ሚን የሄልዝ አሁን ፖስት ከተደረገ እሱ ኮፒ አድርጎ ትራንስክሪፕት እንትን ዳውንሎድ አድርጎ የዛ ቪዲዮ ለኤአይ ሰጥቶ ጀሚናይ ላይ ከዚህ በተር የሆነ ስክሪፕት ስጠኝ ራሱ ቪዲዮ ሰጥቶ ከዛ ግሮክ ላይ ሰጠኸው ምንም ዳትማች እንትን የለውም። አይደል ነው በጣም አሁን ብር ለመስራት በጣም ኢዚ ነው ምልህ በጣም ለሌላ ሰው ደግሞ የሚከብድ በጣም ይከብደዋል እና አዌር ለሆነ ሰው በጣም ቀላል ነው። እኔ አሁን ለምሳሌ ፕሪንት አሁን ዩቲዩበር ላሱ የሚሰራው ብር እንዳይመስል አባቴ ዩቲዩበር ብር ኢን ሚሊየንስ አይ ሚን በእኛ ኢን ሚሊየንስ ይከፈላል። ብዙ ቻናል ነው ያሉት ኢንተርናሽናል እና ወዝ ሻኪንግ ይሄ እንትኖች ቻናሎች ምናምን ሳይ ዋው በጣም ኢምፕሬስ የሆንኩ እና ለምንድን ነው ሼር የማያደርገው? አትሊስት እንኳን የተወሰነ እሺ አሁን የአንተ ቻናል ለምሳሌ ደግሞ ምናምን ሊሰሩ ይችላሉ እና አትሊስት እንኳን 1-2 ምናምን ብታሳይ እንደ ቀናነት ምናምን አሪፍ ይሆናል ብዬ ነበረ። ብቻ እሱም ትንሽ አላሳየንም ምናምን እና ኢቭን እንኳን ባያሳየኝም እንኳን እንዲህ ያደርጉ ላይክ አሁን ብዙ የኒውስ እንግሊሽ ኒውስ አሉት። ኒውስ ደግሞ በጣም ዴይሊ ነው አሁን ለሱ በቀን 5 ቪዲዮ ነው የሚለቀው። አስበው በ30 ሚኒት ነው የሚሰራው በአንድ ቪዲዮ። አስበው ምን አይነት አርፒኤም እንደሚሰራ ይሄ ልጅ አስበው። እና በደንብ ብሬክ ዳውን ተደርጎ ቢሰራ ሰው እንትን ይቀየራል። እንደውም ሴቶች ይሻላሉ ይመስለኛል። አዌር እንደሱ ወንዱ ሌላ ላይ ነውና ሴቶች አሁን ኤአይ ላይ ስትመጣ እንግሊሽ በደንብ ፕሮፌሽንሲ ያስፈልጋል። አትሊስት መጽሐፍ ምናምን አለበት እና ወንድ ደግሞ ዳት ማች እንትን የለውም። እኔ አፍሪ ምንድን ነው የሚባል አፍሪ ነው ምናምን የሚባል የስራ እንትን ጃፕ ፖስት አድርገን ነበርና ወንድ የሚመጣ በቃ ያልተማረ ምናምን እንግሊሽ ኢቭን ዲግሪ ይዞ ፕሮምፕት ኢሜጅ እንትን ለኢሜጅ አሁን ለሰጠነው ስራና ምን ወንዱ የሚሰራና ሴት የምትሰራው ኢሜጅ ጀነሬሽን እንትን ስክሪፕቱ በጣም ይለያያል ፕሮምፕት እና ሴቶቹ ይሻላሉ። ወንዶች ብዙ ይቀረናል። መማሯ ትንሽ እንትን ቀርተናል እና ትንሽ እንግሊሽ ብናቅ ደግሞ አሪፍ ይመስለኛል። በአሁን ጊዜ እንግሊሽ ያላወቀ አሁን ተበልተዋል እና እስቲ በውስጥ በደንብ እናወራለንና እናወራለን። ከዛ እኛ የምንሰራውን ቪዲዮ ሰጥህና አይ ዶንት ኖ ቱቶሪያል እንዴት እንደሚሰራ ስለማላቅ ነው። ሜቢ አንተ ቱቶሪያል ጎበዝ ነህ መሰለኝ። የምንሰራቸው ቪዲዮዎች እንስጥህና ከዛ አንተ ወደ ቱቶሪያል እንትን ብለህ መስራት ከቻልክ በውስጥ እናወራና እንትን እንበል። ኢንቦክስ እናወራና በቃ ይህን ህዝብ እንታደገዋለን። ኢቨን ፔይድ የሆነ ቪፒኤን አያስፈልግም። እኛ ራሱ ፔይድ የሆነ አንጠቀም። አይ ዶንት ኖ ፒሲ ምናምን ካላቸው ምንም እንትን የለው ፍሪ እንትን ተጠቅሞ አፕሎድ ማድረግ። ለስልክ ግን ፍሪ አይሆንም። አይ ላፕቶፕ ላይ ካላቸው ምናምን እንጂ ስልክ ላይማ እኛ ራሱ መጀመሪያ ላግ እያደረገ ነበረ ትንሽ። ላፕቶፕ ላይ ካላቸው ግን ይሰራል።
ኢቭን ምናልባት ዊርድ ዊንድስክራይብ ምናምን ዊንድ ስክራይብ ይሰራል ይመስለኛል። ስፖቲፋይ ከፍቼ ነበር እና ይሰራል። ግን አይ አሁን ክፈል ብትላቸው አሁን ወጣቱ እንትን ስታዩ ክፈል ስትለው ትንሽ እንትን ይላል። ቢያንስ ባለው ነገር ይጀምርና ያ ስልክ ላይ ከሆነ ፍሪ ምንም እንትን የለውም፣ ጋራንቲ የለውም። ላፕቶፕ ላይ ከሆነ ግን ኦልሬዲ ሴኪር ነው ይመስለኛል። እኛ ራሱ እንዲህ ነው የምንሰራው። ፔይድ ምንም ቪፒኤን ተጠቅመን አናውቅምና ዩኒቨርሲቲ በውስጥ እናወራለን። ሌሎች ምናምን ልጆች ካሉ እንድታስገባ እድል ውስጥ መሻባቴሽ ሌሎቻችሁ ላይ ቀጣይ ላይቭ ላይ እንገናኛለን። ላይቭ ስገባ ኖቲፊኬሽን እንዲመጣላችሁ ለእንትን አብሩ ምናምን ኖቲፊኬሽን በትኖን አብሯት ሰብስክራይብ ማነው ፎሎ አድርጉኝና ቀጣይ ላይቭ ላይ እንገናኛለን። እኔም በጣም እየደከመኝ ነው፣ ፕላስ ቻርጀር ስልኬ እየጨረሰ ነው። በቀጣይ ላይቭ እንገናኛለን። ዊዝድሮዋል ፔፓል ብቻ ነው። በባንክ ዊዝድሮ ማድረግ ይችላል። ባንክ ሲባል ግን ዝም ብሎ ኢትዮጵያ ባንክ ሳይሆን የዩናይትድ ስቴትስ ባንክ ወይም ደግሞ በፔነር ማለት ነው። ፔነር ላይ የባንክ ኦፕሽን ስለሚመጣላችሁ በዛ ማድረግ ትችላላችሁ። በፔነር እንደዛ መጠቀም ትችላላችሁ። እሺ ብሮ አንዴ ብቻ መለስልኝ። ምን ልመልስለት? ጥያቄ እንትን በልና ጻፍና ዴስክቶፕ ላይ ምናምን ቪፒኤን እንትን ካላችሁ ይሄ ዊንድስክራይብ ምናምን ቆንጆ ነው፣ ግን ፍሪ ከሆነ እንትን አይኖረው፣ ዋስትና አይኖረው። ቬሪፋይ ላደርጋለኝ ፔኒየር ቬሪፊኬሽን ሊያዘግ ይችላል፣ ግን ሞክሩ። ያሉትን ኦፕሽኖች ሁሉ እያቀያየራችሁ ሞክሩ። ፋይናል ጋይስ ደህና ደሩ። በቀጣይ ላይቭ ፕሮግራም እንግዲህ እንገናኛለን። ዩቲዩባችንን ቼክ ያላረጋችሁ ሰዎች ግቡና ቼክ አድርጉት። እዛ ላይ ጥሩ እንትኖች እንለቅላችኋለን። ደህና ደሩ።